ጥያቄው ይሄ ነው። እስቲ ጥሩ ነው በጣም እግዚአብሔርን አየ ነው አይደለም? ማንን አየ? ባጭሩ ማንን አየ? ያየው ማን ነው? ጲጥፋራ። የታየው ማን ነው? እግዚአብሔር። እግዚአብሔርን ጲጥፋራ አየ። ባጭሩ ምን ላይ አየው? ማን ላይ አየው? ዮሴፍ ላይ አየው። ምን ሲያደርግ አየው? ተናገሩ። የዮሴፍን ስራ ሲያከናውንለት ጲጥፋራ እግዚአብሔርን በዮሴፍ ላይ አየው ማለት ነው። ርዕሳችን ማንን ማሳየት ነው ያልነው? ስለዚህ እግዚአብሔርን ማሳየት በዚህ አሁን በተጠያየቅነው መሰረት ድርጊቱ የማን ነው? የማን ድርጊት ነው? የዮሴፍ ድርጊት። ላሳይ ብሎ አይደለም ግን የምንማረው በዚህ ዙሪያ ነው ማለት ነው። መሰረታዊው ነገር ይሄ ነው። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የበዓለ ቅዱስ ያሬድ ስለሆነ የእሱ የመሰወሩ ወይም ደግሞ የረፍቱ በሁለቱም ብንሄድ ምንም ችግር የለውም። አንደኛ የማያርፍ ስለሌለ ቢሰወርም ረፍት አይቀርም። ምንም በእንደዚህ ያለው ነገር መጨቃጨቅም መድከምም አያስፈልግም። ሆነ ብሎም አንደኛውንም ይዝ የለም እንዲሁ በተረዳው አይምሮ ለእሱ አይምሮ መረዳት በቀረበው ነው እንጂ በሁለቱም ቢሆን ከኛ ተሰውሯል። ሞትም መሰወር ነው፣ ሌላ ነገር የለውም። መሰወርም መሰወር ነው። እግዚአብሔር በረከቱን ያሳደረበት እና ከቅዱስ ያሬድ ጋር እና ከአጠቃላይ ከቅዱሳን ጋር ወይም ከአጠቃላይ የእግዚአብሔር አገልጋዮች ጋር ያለውን ሕይወት እሱ ድል ከነሳ በኋላ በቅድስና ብንጠራው በነበረበት ዘመን ሲያገለግል ነው ይህን ሁሉ ጸጋ የተቀበለው እና ምንድን ነው አገልግሎት የሚለውን ለማሳየት አባታችን የዮሴፍ ታሪክ መሰረታዊ ነው። እሱ መነሻ አድርገን ነው የምንማረው። እንደምታውቁት መጽሐፍ ቅዱስ መቼም ዓላማው አንድ ነገር ነው። ሲጠቃለል መጽሐፍ ቅዱስ ካጠቃለል ነው አንድ ነገር ነው፣ ክርስቶስንና ቤተክርስቲያኑን ማሳየት ነው። ከዚህ የወጣ ምንም ነገር የለውም። ቤተክርስቲያን ላይ ጉልላቱን እንደምናይ ቤተክርስቲያንን ስናይ ላይ ጉልላት ሆኖ ማን ነው የምናየው? ክርስቶስን ነው የምናየው። እና ጉልላትም የክርስቶስ ምሳሌ ነው እንደምታውቁት። ምክንያቱም የቤተክርስቲያን ራስ ማን ስለሆነ ነው? ክርስቶስ ስለሆነ። እና መጽሐፍ ቅዱስም ከዳር እስከ ዳር ከኦሪት ዘፍጥረት ምዕራፍ 1 ጀምሮ እስከ ራእየ ዮሐንስ ምዕራፍ 22 ቁጥር 22 ድረስ ብንሄድ ዋና ዓላማው ማንን ማሳየት ነው? አሁን ይህን ህንፃ ቤተክርስቲያን ስናየው በሀገራችን ይሄ ህንፃ ቤተክርስቲያን ነው እንላለን። በዚያ ውስጥ ግን በሮቹን ለብቻ እናያለን አይደለም? መቅደሱን ለብቻ፣ ቅድስቱን ለብቻ፣ ቅኔ ማህሌቱን ለብቻ፣ ውስጥ ያሉትን ነዋያት ለብቻ እንደምናየው ሲጠቃለል ግን አንድ ቤተክርስቲያን ይችላል። ክርስቶስ እና ቤተክርስቲያንን አካሉን ማየት ነው መጽሐፍ ቅዱስ። ወደ ውስጥ ስንገባ ግን በዝርዝሩ እሱ ራሱ አባቴ ቤት ብዙ መኖሪያ አለ፣ ብዙ ማደሪያ አለ፣ እኔ ወደዚያ ወስዳቸዋለሁ እንዳለ በዚያ ብዙ ማደሪያ አለ፣ ብዙ ክብር አለ፣ ብዙ ጸጋ አለ፣ ብዙ ቅዱሳን አሉ የምናየው። ስለዚህ ስለ ቅዱስ ያሬድ ስንናገር ስለሌላ እየተናገርን አይደለም። ከክርስቶስ ቤተክርስቲያን ስለ አንዷ ክፍል እየተናገርን ያለን አይደለም። ስለ እመቤታችን ስንናገር፣ ስለ ሰማዕታት ስንናገር፣ ስለ ጻድቃን ስንናገር፣ ስለ ነቢያት ስንናገር፣ ስለ ሐዋርያት ስንናገር፣ ስለ ሌሎቹ ስለ አገልግሎት፣ ስለ ክህነት፣ ስለ ካህናት ስንናገር ስለሌላ አይደለም የምንናገረው። ስለ ክርስቶስ ቤተክርስቲያን ነው የምንናገረው። ከዚህ የወጣ ምንም የለም። ግን ለትምህርት ይረዳ ዘንድ ለየብቻው ጉዳይ እያደረግን እናየዋለን። ለአይምሮ ይረዳ። የሰው አይምሮ ብዙ ድካም ያለበት ስለሆነ ይልቁንም በኃጢአት ስንያዝ ብዙ ስንፍና፣ ብዙ ድካም፣ ብዙ ነገር ስላለ ያን እያራቁ ሰዎችን ሁሉ ወደ ክርስቶስ ቤተክርስቲያን ለመሳብና ጽድቅን እናገኝ ዘንድ ስርየተ ኃጢአትን፣ ጽድቅን፣ በረከትን፣ ጸጋ እግዚአብሔር እናገኝ ዘንድ ያን ለማሳየት አይምሮን ለመርዳት ነው። በዝርዝር ስለ እያንዳንዱ ቅዱሳንም ሆነ በአጠቃላይ ደግሞ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ መላእክት፣ ስለ ካህናት፣ ስለ ሌሎቹ ይልቁንም ስለ እመቤታችን ንጽሕት ቅድስት ድንግል ማርያም እንናገረው እና አሁን ይህን መጽሐፍ ቅዱስ እንዲህ ብላችሁ መረዳት ትችላላችሁ። በነገራችን ላይ መጽሐፍ ቅዱስ ጥናት እንግዲህ የመጽሐፍ ቅዱስ ትምህርት የሚለው በጣም የተሻለ ሊገልጸው ይችላል ስንማር፣ ወይም ጥናት የሚባል ምንም ችግር የለውም። እንደው ብዙ አይነት መንገድ ሊኖረው ይችላል። ግን መጽሐፍ ቅዱስን እንደ አንድ መጽሐፍ ልክ አሁን
ኦሪት ዘፍጥረትን ወይም ትንቢተ ሆሴዕን እንደሚያስጠና አንዳንድ መምህር መጽሐፍ ቅዱስን እንደ አንድ ተናገሩ ብንባል ምንናገረው በነገራችን ላይ ስነ ፍጥረትን መፍጠሩን ከኦሪት ዘፍጥረት ምዕራፍ 1 ጀምሮ እንዴት ፍጥረቱ ምን አይነት ፍጥረት እንደሆነ እንድታዩት ነው። ከዚያ በፊት ስነ ፍጥረትን ፈጠረ፣ አዳም ተፈጠረ፣ አዳም ሳተ ወደቀ ይለናል አይደለም። ከዚያ በመውደቁ የገጠመውን ችግር ይነግረንና እስከ ኖህ ዘመን ያለችውን አምጥቶ በኖህ ዘመን ያለውን ጥፋት ያሳየናል። ከዚያ በኋላ ወደ ሴም ወደ ካም ወደ ያፌት ይመጣና ወደ አብርሃም ነው የሚመጣው መጽሐፍ ቅዱስ ተንጠርጥሮ ከአብርሃም ወደ ይስሐቅ። ከዚያ በኋላ ኦሪት ዘፍጥረት አሁን ረጅሙ ታሪክ ከዮሴፍ ጋር የተገናኘ ነው። በነገራችን ላይ ረጅሙ የኦሪት ዘፍጥረት ረጅሙ ታሪክ ከእሱ ጋር የተገናኘ ነው። ይሄ ዓላማው ምንድነው? ያን ሁሉ አሳጥሮ አምጥቶ እስራኤልን የተመረጡትን ማሳየት ነው። የተመረጡበት ዓላማ ከክርስቶስ ጋር በጥብቅ የተገናኘ ነው። የተመረጡትን አሳየ፣ ግብፅ መውረዳቸውን አሳየ፣ 215 ዓመት መኖራቸውን አሳየ። ዘጸአት ብሎ የእነሱን መውጣት ይነግረናል። ከዚያ በኋላ ለእነሱ የተሰጠውን ስርዓት ነው የሚነግረን። ትንቢቱን ምሳሌውን እያለ የሚያዘጋጀን ለክርስቶስ ነው። ከዚያ በኋላ ደግሞ የክርስቶስን ሰው መሆን ይነግረናል። መወለዱን፣ መጠመቁን፣ መሞቱን፣ መቀበሩን፣ መነሳቱን፣ ማረጉን፣ ዳግመኛ የሚመጣ መሆኑን ከዛ እሱ ያሰማራቸው ደቀ መዛሙርት ያስተማሩትን ትምህርት ነው የሚነግረን። ይህን ስናጠቃልለው መጽሐፍ ቅዱስ ባጭሩ የሚነግረን ስለ ክርስቶስ እና ስለ ቤተክርስቲያን ስለ አካሉ ጭብጡ ይሄ ነው ክርስቲያኖች። እና በዚህ ውስጥ ግን እየገባን አንዳንዷን እግዚአብሔር ለገለጸላቸው ለቅዱሳኑ በገለጸው ትርጓሜ መሰረት ስናይ እያጎላን እናያለን። ልክ ይሄ በካሜራ አንዳንድ ጊዜ የሚያዩ እነዚህ ጋዜጠኞች ቀራጮቹ የሚያሳዩ አንድ ነገር ቀረብ አድርገው ዙሚን አድርገው ያሳዩናል አይደለም? እንደዛ ማለት ነው። አሁን ይችን ለብቻ እንዲህ ንጥል አድርጎ አቅርቦ ስናረቀው እዚያ ደብዞ እናያለን። ትልቁ ምስል ውስጥ ነው የምናገኘው። ለምንድን ነው ይህን የምናገረው? ብዙ ጊዜ ስለ ቅዱሳን በምናስተምረው ትምህርት ቤተክርስቲያን በምትሰጠው ምስክርነት ብዙ ሰዎች እንደምትሰሙት ብዙ ሰዎች ናቸው፣ ግን ብዙ አካላት አይደሉም። ወይ የፕሮቴስታንቱ አካል ነው በአብዛኛው ስናጠቃልለው። ታድሶም ብንለው ከዚያ ውስጥ የሚገባ ነው። ክርስቶስን መጋረድ የሚመስለው እንደዚህ የሚመስለው አካል አለ። እንዲህ ሊሆን ይችላል። በእውነቱ እንደዛ ሊሆን አይችልም። ከመሰረቱ የመረዳት በጣም አስፈላጊ ነው። እግዚአብሔር አምላክ ለተሸፈነባቸው ቅዱስ ጳውሎስ እንዳለው አእምሯቸውን ይመልስላቸው፣ ይግለጽላቸው፣ እኛንም ይግለጽልን። ገና ነው እኛን በእውነቱ እንደተገለጸልን ማሰብም ተገቢ አይደለም። በእውነቱ የተገለጸውን አምነን በመቀበላችን ትልቅ ነገር ነው። ግን ደግሞ ለእያንዳንዳችን በግል ደረጃ እንደዚህ አይነት ተሰጥቶናል ብለን እንዳናስብ ለማለት ነው እንጂ ተገልጿል። ለቅዱሳን ተገልጿል፣ ሊቃውንት ተገልጿል፣ ለጻድቃን ተገልጿል፣ ለነቢያት ለመምህራን ተገልጿል። ያንን ነው እኛ የምንነጋገረው። አሁንም ያን እንድንረዳው አምላካችን እግዚአብሔር ይርዳል። እና ይሄ የዮሴፍ ታሪክ ዮሴፍ ራሱ የክርስቶስ ምሳሌ ነው። ዛሬ ከዚያ ከክርስቶስ ምሳሌነቱ ጋር በተያያዘ አይደለም እንደው አተኩረን የምናየው ከመታዘዙ አንዷን ነጥብ ከማገልገሉ ጋር የተገናኘ እና እግዚአብሔርን የሚያገለግሉ ሁሉ ከዚያ በኋላ ለምን ማንን እንደሚያሳዩ አሁን ርዕሳችን ማን ነው ብያለሁ? የቅዱሳን ሕይወት እግዚአብሔርን ማሳየት ነው። እግዚአብሔርን መጋረድ አይደለም። ክርስቲያኖች መጋረድ አይደለም፣ ማሳየት ነው። አንድ ቅዱስ ከሆነ ያለ ምንም ጥርጥር በእርሱ የሚታየው ራሱ አይደለም። ማን ነው የሚታየው? እግዚአብሔር ነው። ክርስቲያን ዛሬም የያሬድን በዓል ስናከብር እግዚአብሔርን ስለማሳየቱ ነው የምናከብረው። የእግዚአብሔርን ጸጋ ስለማሳየቱ ስለመግለጡ። ቅዱሳን በሙሉ በዓላቸውን የምናከብረው የምንዘምርላቸው የምናከብራቸው ስለሌላ ጉዳይ አይደለም፣ እግዚአብሔርን ስለማሳየታቸው ነው። ግን ጉዳዩ ያን ጊዜ ጲጥፋራ ነው ያየ። በጣም አስገራሚ ነው። ለጲጥፋራ የታየ እግዚአብሔር እንደው ለኛም ይታየን። በእውነቱ ሰው እኮ ዛሬ ከጲጥፋራ አንሶ ነው በእውነቱ የእግዚአብሔር ስም እየጠራ ለሰው መጽሐፍ ቅዱስ ተሸክሞ አመልከዋለሁ እያለ መጽሐፍ ቅዱስን ካልተሸከመው እግዚአብሔር የሚባል ስም ከማያውቀው ከጲጥፋራ ማነስ አስገራሚ ነው። በእርግጥ የተደረገው ለዮሴፍ ሲባል ነው። እኛም ቢሆን ደግሞ ሰው በቅንነት ነገሮችን የሚመለከት ከሆነ ያያል። በእውነቱ ያያል። እሱ ያየው ዮሴፍን አይደለም፣ በዮሴፍ እጅ ላይ የሚሰራው እግዚአብሔር ነው። ለዚያ ነው መጀመሪያ ጥያቄዎቹን የጠየቋቸው። ዋናው ጉዳይ ግን የምናተኩረው ለሌሎቹ መልስ መስጠት አይደለም። ዛሬ ጉዳያችን ለራሳችን መረዳት፣ አምልኮታችንን በእውነት በጥንቃቄ መረዳት እና ያንን ማክበር ነው። እግዚአብሔር ለዚያ የሚገባውን ነገር ለኛ እንዲሰጠን መልካም ፈቃዱ ይሆንልን እና እንደሰማችሁት ዮሴፍ እንግዲህ ታሪኩ እንደዛ ነው። በቅድም ባጭሩ ተናግሬያለሁ። ወደ ግብፅ ተሽጦ የወረደው
የሸጡት ሌሎች ሰዎች ናቸው። መጀመሪያ ወንድሞቹ ሸጠውታል። ከዛ ደግሞ ከዚያ ወደ ግብፅ ካወረዱት ደግሞ ጲጥፋራ ገዝቶታል። መጽሐፍ የሚነግረን ይሄን ነው። እና ስለ ዮሴፍ ስናነሳ ወደዚህ ጸጋ እንዴት ደረሰ እግዚአብሔርን ማሳየት ስለሆነ ርዕሳችን እግዚአብሔርንም ስላሳየ ስለታየበትም ወደዚህ ደረጃ እንዴት ደረሰ ብንል መጀመሪያ እዚህ ኦሪት ዘፍጥረት ምዕራፍ 37 ላይ ስለ ዮሴፍ መጀመሪያ የሚናገረው ታሪክ አንድ መሰረታዊ ነጥብ ይነግረናል። እሷን ማስታወስ ለትምህርታችን ጠቃሚ ነው። እንደምታውቁት የሚጀምረው እንዲህ ብሎ ነው። ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው እና ዮሴፍ ይላል። አስገራሚ ነገር ነው የመጽሐፍ ቅዱስ አነጋገሩ። አሁን ያዕቆብ መጀመሪያ የወለደው ልጁ ማን ነው? ሮቤል ነው አይደለም? ዮሴፍ ስንተኛ ልጅ ነው? 11ኛ ልጅ ነው አይደለም? በወንዶቹ ግን የያዕቆብ ትውልድ ይህ ነው ብሎ ማንን ስም ነው የሚጠራው? ይህ እኮ ጥበብ እግዚአብሔር ነው። ጥበብ እግዚአብሔር ነው። እነሱ ታሪካቸው ተጽፏል። ማን እንደሆኑ ይታወቃሉ። ግን የሚያመጣው በዚያ ተንደርድሮ ወደ ክርስቶስ ወደ መሰረታዊ ነገር መሄድ ስለሆነ ቀጥታ ወደ ዮሴፍ ነው መጣ። የያዕቆብም ትውልድ ይህ ነው አለና ዮሴፍ 17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋራ በጎቹን ይጠብቅ ነበር። በጣም ይገርማል። ቀጥታ ስለሱ ስራ እሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍም ከልጆቹ ይልቅ ይወደው ነበር፣ እርሱም በሽምግልናው የወለደው ነበርና በብዙ ኅብር ያጌጠችም ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም ይልና ዮሴፍም ሕልምን አለመ ብሎ የዮሴፍን ሕልም ይነግረናል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዮሴፍ የመጀመሪያ የሥራ ሕይወቱ በ17 ዓመቱ ነው። ዛሬ ሰዎች ትምህርት የሚጨርሱት በ18 ዓመታቸው አካባቢ ነው አይደለም? ከዚህ ቀደም ብለው ስራ ሊጀምሩ ይችላሉ ከትምህርት ተጓዳኝ በሆነ። ግን መጽሐፍ ቅዱስ እንደሚነግረን ዮሴፍም ስራ የጀመረው በዚህ ጊዜ ነው። ከወንድሞቹ ጋር ነው የጀመረው። ያንኑ የዘመዶቹን የግብርና ስራ ነው የሰራው። ግን ሲሄድ አዲስ ነገር ነው የገጠመው። ወደ ስራ ሲገባ ወንድሞቹም ቢሆኑ ከወንድሞቹ የገጠመው ነገር እንግዳ ነገር ነው። ያም ክፋት ነበረ። እግዚአብሔር በቸርነቱ ከክፋት ይጠብቀን። በእውነቱ ትልቁ ነገር ምንድን ነው? ወንድሞቼ ናቸው ብሎ ክፋታቸውን እንደ መልካም ነገር አልተቀበለው። ክርስቲያኖች አድምጡ። የዮሴፍ የመጀመሪያ ጽድቁ ይሄ ነው። ሕሊናው ከወንድሞቹም ክፋት የተጠበቀች ነው የሆነችው የመጀመሪያው። በነገራችን ላይ ሰው እግዚአብሔርን ዝም ብሎ ሊያሳይ አይችልም። እግዚአብሔርን ማሳየት እኮ የማይፈልግ የለም። መጀመሪያ እግዚአብሔር በሕይወታችን የሚፈልገው ከክፋት እንድንርቅ ነው፣ ከክፋት እንድንጠበቅ ነው። እና ከክፋት ስንርቅ ደግሞ ክፋት የምትመጣበት መንገድ ብዙ አይነት ነው። ከዚያ ውስጥ አንዱ ቤተሰብ ነው። እና ለምሳሌ ቤተሰብ ለኛ ቤተሰብ የምንለው አባት፣ እናት፣ ወንድም፣ እህት፣ ልጅ እንደዚህ ማለት ብቻ አይደለም። ለኛ ቅርብ የሆነ በጣም ቅርብ የሆነ በተለያየ መንገድ ቅርብ ከሆኑ ሰዎች የተለያዩ ነገሮች ነው የሚገጥሙ፣ በጣም የተለያዩ ነገሮች። እና ከዚያ ውስጥ አንዱ አሁን ለምሳሌ ዮሴፍ ወንድሞች እኮ ክፉ ነገር እንንገርህ ብለው አይደለም የነገሩት፣ ክፋት እናስተምርህ ብለው አይደለም ያስተምሩት። ህይወታቸውን ሲያየው ልምዳቸውን የሚውሉበትን የሥራ ህይወት ሲያየው ግን ክፋት አለበት። እና ይህን ግን ደግሞ እንዳያረማቸው እንዳይገስጻቸው ቅድም እንዳልኳቸው 11ኛ ልጅ ስለሆነ 10ሩም ታላቆቹ ናቸው። ሊመክራቸው ሊገስጻቸው አይችልም። ግን ከክፋታቸው ደግሞ አልተባበረም። ስለዚህ የክፋታቸውን ነገር ወደ አባታቸው አመጣ የሚለው አባቱ እንዲመክራቸው፣ እንዲገስጻቸው፣ እንዲያስተካክላቸው ነው ያመጣ። እና የጽድቅ የቅድስና የእውነተኛ የሃይማኖት ወይም የክርስትና ህይወት መነሻው ራስን ከክፋት መጠበቅ ነው። እግዚአብሔር አምላካችን ራሳችን ከክፋት እንድንጠብቅ በቸርነቱ ይርዳል። ማንም ሰው በተለይ ብዙ ሰው ክፉን ነገር ክፉ መሆኑን እያወቀ አያደርገው። ክፉ መሆኑን እያወቀ አይሰማው። ክፉ መሆኑን እያወቀ ግን በምንወዳቸው በኩል ሲመጣ አንዳንድ ጊዜ ሳናውቀው እነሱ በሚነግሩን በእነሱን አይን አድርገን እናየዋለን። አንድን ነገር እነሱ ጠልተው የሚነግሩንን እንድንጠላው፣ ወደው የሚነግሩንን እንድንወደው፣ ጥሩ ነው ብለው የሚነግሩንን ጥሩ አድርገን፣ መጥፎ ነው ብለው የሚነግሩንን መጥፎ አድርገን እንድንቀበለው ግን ህሊናችን ማመዛዘኛ ታጣለች። ይኸው ጽድቅ የሚባለው ይሄ ነው። ይህን ህሊና አለማጣት ማለት ነው። እንዴት ነው እንግዲህ ተመልከቱ። ዮሴፍ ከዚያ በፊት የነበረው ህይወት ነው። ወንድሞቹ ጋር ሲሄድ ክፋታቸው ወደ እነርሱ እንዳይተላለፍ፣ እንዳይሰማቸው፣ እንዳይቀበለው ያደረገው ከዚያ በፊት የነበረው ነገር ነው። ያንን ነገር ነው እኛ የምንፈልገው። ዛሬ ስለሱ በስፋት አላስተምርም፣ በጣም መሰረታዊ ነገር ስለሆነ ማለት ነው።
ንግር መንገዴን አንድ ታሪክ ላሳይሆን አንድ ታሪክ የሰው ህሊና ምን ያክል ድክመት እንዳለበት እንድናይ ክርስቲያኖች የሰው ህሊና ምን ያክል እዚህ ትንቢተ ኤርምያስ ላይ ይመስለኛል የሰው ልብ ማን አውቆት ነው እጅግ ክፉ ነው የሚል ቃል አለ። አስገራሚ ነው በእውነቱ። በነገራችን ላይ ይሄ ከአዳም ውድቀት በኋላ በባህሪያችን የሰለጠነ ድክመትን የሚያሳይ ቃል ነው። ለገሌ ወገል የሚባላል ለሁላችን የሰው ልብ በጣም ደካማ ነው። በነገራችን በጣም አድሏዊ ነን ሳናውቀው ሰው እኔ አሁን የምነግራችሁ ታሪክ ሰው ለቅድስና እንኳን ከበቃ በኋላ ለጸጋ እግዚአብሔር እንኳን ከበቃ በኋላ ዝመት ማዳላት የማይለቅበት ሁኔታ አለ። አስገራሚ ነው። የሌላ ሰው ታሪክ አይደለም የምናገረው የቅዱስ ጴጥሮስን ታሪክ ነው። የቅዱስ ጴጥሮስ ታሪክ ያስገርመኛል። እንደምታውቁት ቅዱስ ጴጥሮስ ቢያንስ ብዙ ታሪኮቹን እንዲሁ አፋችን ላይ የምናውቃቸው አይደለም። ፈጠን ብሎ የሚመልስ ከሐዋርያት መካከል አልነበረም። ሰዎች የሰው ልጅ ማን ይሉታል ሲባል ትክክለኛው መልስ የሰጠው ማን ነው? እሱ ማነህ አለ። እሱ አንተ ያው እግዚአብሔር። ስለዚህ ጌታ ምን አለው? አንተ ምንድን ነህ አለ? አለት ነህ። በአንተ አለትነት ላይ ቤተክርስቲያንን ሰራታለሁ፣ የሲኦል ደጆችም አይችሏትም። ይሄው ቅዱስ ጴጥሮስ ደግሞ በኋላ እንዲሁ ፍቅሬም እስከ መጨረሻው ነው አለ። መስሎት ነው እንዲሁ ሌሎች ሁሉ ቢክዱ እኔ አልክድም አለ። አይደለም እንዴ? ዝም ብሎ ለአፍ የተናገረው አይደለም። ልቡ ራሱ ውስጡ እንደዛ እኮ ይነግረዋል። ግን ደግሞ ውስጣችን እንዴት እንደማናውቀው ለመናገር እኮ እና ደግሞ ልክ ጌታን ሊይዙ ሲመጡ ሰይፍ መዘዝ አደረገና ደግሞ ሞከረ ደግሞ አይደለም። ጆሮም ምን አደረገ? ቆረጥ አደረገ። ደግሞ እንደ በጣም ይገርም እኮ እንዴ አለ። በኋላ ግን አንተ ደግሞ ከሱ ጋር ነበርክ ሲባል ምንድን ነው ያለ ቅዱስ ጴጥሮስ? አላውቀውም ብቻ አይደለም ያለ ይህን የምትሉት ሰው ነው ያለው እኮ የምትሉትን ሰው አላውቀውም። ሌላ ነው ያደረገው ጌታ። ይህን የምትሉትን ሰው አላውቀውም። እግዚአብሔር በእውነት እንደዚህ ከመሆን ይጠብቃል። የሰው ድክመት በጣም ክርስቲያኖች ትምህርት ስንሰማ የሌሎች ሰዎችን ድክመት እንዳትመለከቱ በእግዚአብሔር ስም እለምናቸዋለሁ። ሰው በጣም ደካማ ነው በእውነቱ የእግዚአብሔር ቸርነት ካልጠበቀ በጣም ጥልቅ ድክመት ነው ያለብን ክርስቲያኖች። እና አሁን እኛ የምንናደደው፣ የምንበሳጨው፣ የምንጣላው፣ የምንቧደደው፣ የምንለያየው ሌላ ምንም መነሻ የለው በባህሪያችን ያለ የእያንዳንዳችን ድክመት እሱ እንድናየው ነው። አሁን እኔ ቅዱስ ጴጥሮስ እንዲህ አድርጌ የምተርከው ለሌላ ነገር አይደለም። ክርስቲያኖች አላውቀውም ማለቱ አይደለም። አሁን ይሄ 3 ጊዜ ካደ፣ ከዚያ ደግሞ ፈጥኖ አለቀሰ። ዶሮ ሳይጮህ 3 ጊዜ ትክዳለኝ ተብሎ ስለነበረ ዶሮ ሲጮህ ትዝ አለ። ይቺ የቅዱስ ጴጥሮስ ትዝታና ህሊና እንዴት ያለች ህሊና ናት! እኛም እንደዚህ ትዝ እንዲለን እግዚአብሔር ይርዳን። በእውነቱ ተመለሰ፣ አለቀሰ። አሁን ቅዱስ ጴጥሮስን በኋላ ጌታ አንድ ነገር አደረገለት። 3 ጊዜ ጴጥሮስ ሆይ ትወደኛለህን? ይህን ታስታውሱታላችሁ አይደል? ዮሐንስ ወንጌል ምዕራፍ 21 ላይ በጎቼን ምን አድርግ? ጠብቅ እንዲህ አለ። አሁን ጌታ ይህን ያደረገው ለምንድን ነው ካልን ይህን ቃል ሳይናገር ቢቀር ጌታ የቤተክርስቲያንን አደራ ለሐዋርያት አልሰጣቸውም ስለሚባል አይደለም። ለጴጥሮስ የተደረገ ጥብቅና ነው። አንተ እኮ 3 ጊዜ የካድክ ነህ፣ አንተን ማን ያምናል? እንዴት እናምናለን እየተባለ እንዳይቸገር ጌታ አደራውን ሰጥቶ በዚያ ምክንያት ከሚደርስበት መወገዝ፣ መገለል፣ ማራቅ እንደዚህ ጠብቆታል። እንደው ጌታ ለቅዱስ ጴጥሮስ ብቻ አይደለም ያደረገው። እውነቱን ለመናገር በሁላችንም እንዲያ እንዳናደርግ ነው። ለምሳሌ ክዶ የተመለሰን ሰው ይሄ ግን እንኳን አይታመን እያሉ ሁሉ ተጠራጠረው እንዳንኖር ማለት ነው። በድሎ የተመለሰን ሰው ድሮስ ይህን ያደረገ አይደል፣ ድሮስ ይህን ያደረገች አይደለች፣ ድሮስ እንዲህ ያላለ፣ ድሮስ እንዲህ ያለች አይደለች እያል ሰው በአንድ ጊዜ ድርገት ሁል ጊዜ ነገር እሱ ነገር ከዚያ ወዲህ እኮ ወጥቶልኝ ነው የቀረ እያል እንደ ጻድቅ እየተመጻደቅ እንኖራለን አይደለም። ብዙ ሰዎች እንዲህ እንደላቸዋል። ከዚያ ወዲህ የገሊትን ነገር መስማትም ማየትም አልፈልግም። ከዚያ ቀን በኋላ የገሌን ነገር እንላለን አንልም። ሌላ እኮ አይደለም እንደዚህ ሰዎችን በአንድ ወቅት ስተታቸው። ምክንያቱም ጴጥሮስ ሆነ ብሎ ጌታን ሊጎዳ የካደ አይደለም። ሰዎች በብዙ መንገድ ይሳሳታሉ፣ ይወድቃሉ። ይሄ እንድናውቀው ነው ጌታ እና ለቅዱስ ጴጥሮስ ጌታ ያደረገለትን የምናገር ግን ተመልሼ ወደ ቅዱስ ጴጥሮስ ድክመት ልመጣ ነው። የሰው ባህሪ ምን ያህል ደካማ መሆኑን እንድንረዳው ማለት ነው። እና ቅዱስ ጴጥሮስ ይሄ ሁሉ ጥብቅና ተደረገለት፣ ተሾመ፣ ጌታ ከበረው፣ ሊቀ ሐዋርያት አደረገው። ከድክመቱ በኋላ ተቀበለው፣ ከፍ ከፍ አደረገው። በኋላ ቅዱስ ጴጥሮስ እንደምታውቁት የሐዋርያት ሥራ ምዕራፍ 3 ጀምሮ ስናነበው
በመጀመሪያ ስብከታቸው ወደ መቅደስ ሲገቡ ሽባውን ተረተረ አይደለም እንዴ? ደግሞ በማን ስልጣን ይሄን ታደርጋላችሁ ሲባል እንንገራችሁ እናንተ በሰቀላችሁት ብሎ በጌታ ስም አስተማረ። ሰዎቹ ተገረሙ፣ አነጋገራቸውን አይተው። እንዲህ ይላል መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 4 ላይ እነዚህ እኮ ያልተማሩ እንደሆኑ ያስታውቃሉ ይላል። በጣም ይገርማል እኮ ጌታ 3 ዓመት አስተምሯቸዋል፣ ጸጋ ተሰጥቷቸዋል፣ ሽባ ተርትረዋል። አነጋገራቸው ግን ገና ጎልዳፋ ነበር። ገና የተማረ ሰው ስል ንግግር አልነበራቸው። ስል ንግግር ሳይኖራቸው ግን 3000 ልቦችን መማረክ ችሏል። ያን ያደረገው የማን ጸጋ ነው እንዲታወቅ። ምክንያቱም በእሱ የንግግር ጥበብ ጌታ ፈላስፎችን ያልጠራው ለዛ ነው። በእነሱ ጥበብ በእነሱ ሪቶሪክ ችሎታ አይደለም ሰዎች ክርስቲያን የሚሆኑት። ሰው ክርስቲያን የሚሆነው በእግዚአብሔር ጸጋ ነው። ንስሐ የሚገባው በእኛ የስብከት ብርታት እንዳይመስላችሁ፣ በሌላ በአገልግሎታችን ስፋት እንዳይመስለን ነው። ይሄ የእግዚአብሔር ጸጋ መሆኑን እንድናውቅ ነው። የእግዚአብሔር ጸጋ የእግዚአብሔር ጸጋ ያረዳችሁ ምንም አይነት ነገር አይቀናም፣ በእግዚአብሔር ፊት አይቀናም። የእግዚአብሔርን ስራ የሚሰራት የእግዚአብሔር መንፈስ ብቻ ነው፣ እኛ አይደለም እንሰራለን። እና ተመልከቱ ያን አደረጉ። ከዛ በኋላ ቅዱስ ጴጥሮስ ሌሎች 5000ን አሳመነ። መጀመሪያው ማህበረ እስጢፋኖስ 8000 ጉባኤዎች አመኑ። እና የሐዋርያት ሥራ ምዕራፍ 9 ስታነቡ ምዕራፍ 8 ላይ በልዳ ያደረገውን ፈውስ እናያለን። እና በምዕራፍ 9 ላይ ምዕራፍ 8 ላይ እዛው ምዕራፍ 8 ላይ ደግሞ ወደ ኢዮጴ አንዲት ዶርቃ የምትባል ሙታ ተጠራ፣ ከልዳ ጠሩት እና መጣና ያችንን ሙት አዳናት። እንግዲህ ቅዱስ ጴጥሮስ ከዚያ በኋላ ያደረገውን ተአምር እንደምታዩ ነው። ሽባ ተርትሯል፣ ሌላ በሽተኛ ፈውሷል፣ ሙት አንስቷል፣ 8000 ሰው አሳምኗል። እንዲህ አለና በስምዖን ቁርበት ፋቂው ቤት እያለ እግዚአብሔር አንድ ራእይ ያሳየው ራእይ ምንድነው? ከሰማይ ድንኳን ይሄ የማይበሉትን እንስሳት እንሽላሊቱ ምኑን ይዛ ወረደችና ተርቦ ነበር ቅዱስ ጴጥሮስ ተመስጦ መስጣበት ይላል። እግዚአብሔር ቃል እንዲህ አለው፣ ተነስተህ አርደህ ብላ ሲለው ቅዱስ ጴጥሮስ እንዲህ አለ። ምን አለ? ከልጅነት ጀምሮ አንዳች የሚያጸይፍና እርኩስ ነገር በልቼ አላውቅም አለ። የእግዚአብሔር ቃል ምን አለው? እግዚአብሔር የቀደሰውን አንተ ጨርሱት አታርክሰው አለው። አይደለም እንዴ? ይህን ራእይ 3 ጊዜ አየ እና ይህን ራእይ ሲያይ ስለምን ይሆን እግዚአብሔር ይህን ራእይ ያሳይ እያለ ሲያስብ ሰዎች ደግሞ ለቆርኔሌዎስ ደግሞ የጌታ መልአክ ተገልጾ ቅዱስ ጴጥሮስን እዚህ ቤት አለ አስጠራ ብሎ ስለነበር መጥተው ደጁን አንኳኩ። አሁን ተመልከቱ ክርስቲያኖች፣ እነዚያ ሰዎች ጌታ ይህን ራእይ ሳያሳየው መጥተው ቆርኔሌዎስ የሚባል ሮማዊ 100 አለቃ ይፈልጋል ቢሉት ቅዱስ ጴጥሮስ ይሄዳል ያስተምረው? አይሄድም። አያችሁ እንግዲህ ተመልከቱ፣ የተሾመው ለአሕዛብ ሁሉ እንደሆነ ያውቃል እኮ። መንፈስ ቅዱስ ሲወርድ ከስንት ሀገር ለመጡ ሰዎች እንደወረደ በበዓለ ሃምሳ አይቷል እኮ። በ72 ቋንቋ እንደተናገሩ አይቷል። እነዚያ ከየሀገሩ የመጡ ሰዎች ሲመሰክሩ ሰምቷል። ግን ተመልከቱ፣ እዛው እስራኤል ግዛት ውስጥ ያለ አንድ ሮማዊ 100 አለቃ ጸሎቱን ጸሎት አድርጎልሃል፣ እንድትድን የምታደርገው እሱ ይንገርህ። ጴጥሮስ የሚባል ሐዋርያ አለ፣ ሂድ ወደዚያ አላክ፣ ስምዖን ቤት ይገኛል፣ እሱን አስጠርተህ የሚያስፈልገን ይንገርህ ተብሎ ነው የተላከ። መልእክተኞቹን የላካቸው እንደዛ ብሎ ነው። ቅዱስ ጴጥሮስ ግን ያበቂው አልነበረም። ስለዚህ እግዚአብሔር ሊረዳው መጣ። መርዳቱን በራእይ ያሳየው። እንደዛ የማይበሉ እንስሳት ማለት አሕዛብ ናቸው። ንጹሐን የሆኑት የእስራኤል ምሳሌዎች ናቸው፣ ንጹሐን ያልሆኑት የአሕዛብ ምሳሌዎች ናቸው። ስለዚህ እነዚህ አሕዛብ ነው፣ ሮማዊ ነው፣ እሱ የእግዚአብሔር ነገር አይገባውም እንዳትል ተጠንቀቅ። የተሰቀልኩት ሥጋዬን የቆረስኩት ደሜን ያፈሰስኩት ለእነሱ ጭምር ነው። አንተ የምትንቀው ሰው እግዚአብሔር የናቀው አይደለም። አንተ ሩቅ ነው የምትለው እግዚአብሔር ያራቀው ሰው አይደለም። አንተ የማትወደው ሰው እግዚአብሔር የጠላው አይደለም ለማለት ነው የላከልን። በጣም የሚገርመው ቅዱስ ጴጥሮስ ከዚያ በኋላ ይህን ሲል ሰዎቹ አንኳኩ። ጴጥሮስ የሚባለው በዚህ ቤት አለን አሉ። መንፈስ ቅዱስ በቃል ለጴጥሮስ ተናገረው። እኔ ነኝ የላኳቸው፣ እንዳትጠራጠር አብረሃቸው ሂድ። ከራእዩ በላይ ደግሞ ተመልከቱ። ይህ ሁሉ የጴጥሮስን ድካም ለማገዝ ነው። ጴጥሮስ ምን ያደረገ ነው? ሙት ያነሳ ነው። ጴጥሮስ ምን ያደረገ ነው? ሽባ የተረተረ ነው። ጴጥሮስ ምን ያደረገ ነው? በሁለት ቀን ስብከት 8000 ሰዎችን ክርስቲያን ያደረገ ነው። ይሄ ሰው ግን ከድክመት ነፃ አልነበረም። በዚያ ቅጽበት ክርስቲያኑ ያግዘው ዘንድ መንፈስ ቅዱስ ረዳው። ራእይ ያሳየው፣ በቃል ተናገረው። የሚያናግረው ድክመት ሰብአዊ ግን የትክፋት አይደለም። የጴጥሮስ የተንኮል አይደለም፣ የዘረኝነት አይደለም። እምነቱ ገና ወደ ፍጹምነት ስላላደገና ውስንነት ስለነበረበት ነው እግዚአብሔር ይህን የሚያሳየው። ክርስቲያኖች እንዲህ ያለውን ማስተዋል ለሁላችን እግዚአብሔር ያድለን። አንድ ነገር ከዚያ ጥቅስ ስላስታውሳችሁ፣ ከዚያ በኋላ ሄደ ጴጥሮስ ቆርኔሌዎስ ጋር። ለምን አስጠራኸኝ አለው። ነገረው። ታሪኩ ባጭሩ ነው የምናገረው። ምን አለ ቅዱስ ጴጥሮስ ነግሮ ሲጨርስ፣ ማንንም ሰው
ርኩስና የሚያስጸይፍ ነው እንዳለን እግዚአብሔር አሳየኝ ያለ ቅዱስ ጴጥሮስ። ማንንም ሰው እስኪ ተናገሩ፣ ማንንም ሰው በሉ እስኪ፣ ማንንም ሰው ርኩስና የሚያስጸይፍ ነው እንዳለን እግዚአብሔር አሳየኝ። እግዚአብሔር ለኛ ያሳየን በእውነት ማንንም ሰው እኮ ነው ክርስቲያኖች ታውቃላችሁ፣ ቃሉ የሚለው ማንንም ሰው ርኩስ ማለታችን የፈለገ ኃጢአት ሊሰራ ይችላል። መቼ እንዴት እንደሚቀደስ የምናውቀው ነገር የለም። በነገራችን ድክመት ሊኖርበታል። ግን እኔ እንድታዩት የፈለግኩት ቅዱስ ጴጥሮስ ማንንም ሰው ርኩስና የሚያስጸይፍ ነው እንዳለን እግዚአብሔር ምን አደረገ? አሳየኝ። ይሄ ጴጥሮስ ከኢየሩሳሌም ውጡ አላቸው መንፈስ ቅዱስና ወደ ሶሪያ ወጡ። ክርስቲያኖችም ወጡ፣ ወደ ሶሪያ ሄዱ። ሶሪያ ሄደው ሲያስተምሩ ሶሪያ ያሉት አይሁድ ከአይሁድ የተመለሱ ክርስቲያኖች በእነሱና በአሕዛብ መካከል እነዛ የሚበሉት እኛ የምንበለው እነሱ አልተገዘሩም፣ እኛ ተገዝረናል፣ ከእነሱ ጋር እንዴት እንበላለን ያሉ ይጸየፏቸዋል። ጴጥሮስ እንግዲህ መንፈስ ቅዱስ ነው ያሳየው። ታውቃላችሁ አይደለም? አይሁድን ሲያይ አሕዛብን ትቶ ሄዶ ከአይሁድ ወገኖቹ ጋር ቆጭ። ይህ ሁሉ ታሪክ በኋላ አያችሁ የሰው ድክመት። ለዚህ ነው ቅዱስ ጴጥሮስን ፊት ለፊት ተቃወምኩት፣ ልቃወመው ይገባ ነበርና አንዳንድ ሰዎች ከአይሁድ ሲመጡ እነሱን ፈርቶ ከአሕዛብ ጋር አይቀመጥም ነበርና እዩ። ሰው ተመልከቱ፣ ድካም አይለቅም። በነገራችን ላይ ዝመት የሆነች አድሎ ለሆነ ነገር የምናደርጋት እንኳን ለኛ እንደ ቅዱስ ጴጥሮስ ያለችውን እስከዛ ርቀት ድረስ ፈትነዋለች ክርስቲያኖች። ይህን እንዲሁ ከትምህርቱ የራቀ ሊመስል ይችላል። የሄድኩበት ለምንድን ነው የሰው ሌላም ድክመቱ ምን ያህል ነው የሚለው እንድናውቅ። አሁን ይሄ ነገር ግልጽ አድርጎልና የሰው ሌላ ደካማ ነው። ክርስቲያኖች ደካሞች ነን። በጣም ሳናውቀው እናደላለን፣ ሳናውቀው የተዛባንን መንፈስ ቅዱስ እየተናገረን ተአምር እየተደረገ እንኳን ልቡናችን ከተቸከለበት ለመነቃነቅ የሚቸግርበት ጊዜ አለ። እግዚአብሔር ለሁላችን ማስተዋሉን ያደለን ክርስቲያኖች። አሁን ዮሴፍ ህሊናውን ጠበቀ ስንል ከክፋት ራሱን ጠበቀ ስንል ህሊናው ይሄን አልፋለች። በወንድሞቹ ጴጥሮስ ሐዋርያ ሆኖ ያቃተውን ዮሴፍ ግን ገና በዚያች በሕግ ብሉይ ኪዳን እንኳን ባልተሰራችበት ዘመን ራሱን ከወንድሞቹ ክፋት መጠበቅ ምን ያህል ከባድ ነገር እንድታዩት ነው። ይህን የቅዱስ ጴጥሮስን ታሪክ ያመጣው ምን ያህል ከባድ ነው። ጴጥሮስ እኮ ወንድሞቹን አይደለም የጠበቃቸው፣ አይሁድ ነው የጠበቁት። ተመልከቱ። ግን በሆነ ማህበረሰብ ስብስብ ውስጥ ወንድሞቹ ናቸው አይደለም። እዩ፣ እኛ ራሳችንን የምናስገባበት የሆነች ቡድን አለች። በነገራችን ላይ የሆነች መስኮት አለች፣ የሆነች ራሳችን የተለየ አድርገን ምናይ ከሌሎቹ ለየት ምን የሆነች ነገር አለ። እግዚአብሔር ከዚህች ሕሊና በቸርነቱ ይጠብቃል። ዮሴፍ ጽድቁን በደንብ እንድናየው ነው። ቅዱስ ዮሐንስ አፈወርቅ ቅዱስ ጴጥሮስን ደጋግሞ ይህን ድክመቶቹን የሚያነሳበት ጊዜ አለ፣ ወይም ሌሎቹን ያነሳል። ለምሳሌ ዮሐንስ አፈወርቅ የሚያነሳው ከፋያታዊ ዘመን ጋር ሲያነጻጽር ነው። የፋያታዊ ዘመን እምነት አለ አይደለም። እና ጴጥሮስን በዚያ ትምህርቱ ላይ እንዲህ ይላል፣ ቅዱስ ጴጥሮስን ለማነወር አይደለም ይላል። እኛ የምናነውረውም አይደለም፣ የተሾመ የከበረ ታላቅ ሐዋርያ ነው አይደለም። ግን የሌሎቹ ቅድስና በጣም ከነሱ ህሊናቸው የሚያልፍበት ሁኔታ እንዳለ ደግሞ በእነዚህ ታሪኮች መረዳት እንችላለን። አሁን ዮሴፍ ህሊናው ከዚህ ራቀ ሲባል ያን እንድታዩት ነው። ልክ አንዳንዱ ነገር በመስታወት እንደምናየው በዚህ ታሪክ ስናየው የዮሴፍ ህሊና ምን ያህል የከበረች ህሊና እንደሆነች፣ ለምን ክርስቶስ እንደመረጠው፣ ለምን ምሳሌ እንዳደረገው፣ ለምን ታላቅ መምህር እንዳደረገው፣ ለምን ታላቅ ቃል ኪዳን እንደተሰጠው እንደምታውቁት በጣም ብዙ ነገር ነው ያለው በዮሴፍ ህይወት ውስጥ። ሌላው ቀርቶ ሁለቱ ልጆቹ ከ12ቱ ነገድ እስራኤል በኋላ የተቆጠሩ የዮሴፍ ልጆች ናቸው። በነገራችን ላይ እንዲሁም ራዕይ ዮሐንስ ላይ ስንሄድ ዳንን አናገኘውም። ነገደ ዳንን ይወጣል። የዮሴፍ ልጆች ናቸው። ኤፍሬምና ምናሴ ናቸው የሚቆጠሩት ደግሞ እና ያን ሁሉ ጸጋ የወሰደ ነው። ዝም ብሎ የተገኘ አይደለም። ክርስቲያኖች እግዚአብሔር ዝም ብሎ አይደለም የሚመርጠው። ልጆቹን የሚያልቅለት ዝም ብሎ አይደለም። 12ቱ ነገደ እስራኤል በኢየሩሳሌም በበሮቿ ሲጻፉ ነገደ ዳን ቀርቶ የዮሴፍ ልጆች የሚተኩት ዝም ብሎ አይደለም። ብቻውን እንኳን ርስት አልያለም። ከ12 ሆኖ ነው ዮሴፍ ወንበር የያዘ። ክርስቲያኖች ዮሴፍ ትልቅ ሕሊና ያለው ነው። ዮሴፍ የተቀደሰ ሰው ነው። ለዚህ ነው እግዚአብሔርን ያሳየው ዝም ብሎ አይደለም። ክርስቲያኖች እግዚአብሔር ክፋት ባላት ሕሊና አድሎ ባላት ልቡና እንደዛ ባለው ሰውነት ውስጥ እግዚአብሔር አይታይም። ክርስቲያኖች አይታይም። ቀልድ አይደለም። ሃይማኖት ቀልድ አይደለም። ምክንያቱም እግዚአብሔር ራሱ ልካውን ጴጥሮስ ለወገኖቹ አይደላ እንዳልነው ለሆነ ነገር አድልቶ የሚያደርግ አይደለም። እግዚአብሔር በባህሪው ፈታሂ ነው፣ አድሎ የለበት፣ ፍጹም ጻድቅ ነው። ስለ ጽድቁ ቃሉ ከዚህ የተለየ ስለሌለ ነው እንጂ የሚመረመር አይደለም። ክርስቲያኖች እግዚአብሔር እጅግ ልዩ ክቡር፣ ፍጹም ልዩ ክቡር ነው የምንለው አይደል? ልዩ ክቡር አምላክ ክርስቲያኖች።
እና ፍጥረቱ ነው። ሰው ሁሉ ደግሞ ፍጥረቱ ነው። የዚያን የፍጥረቱ ሁሉ ድካሙን እያወቀ ደግሞ የሚረዳበት መንገድ እንደኛ አይደለም። ክርስቲያኖች እንደኛ ማለትም ራሱ እንዴት ያልጸያፍ ነው በእውነቱ። እንደ ሰው አይደለም ለማለት ነው፣ ወይም እንደ ፍጥረት አይደለም ለማለት የማይነገር ነገር ነው። እግዚአብሔር ማስተዋሉን ለሁላችን ያደለን። እና ክርስቲያኖች ዮሴፍ የመጀመሪያው መሰረቱ ይችላል። ክርስቲያኖች ዋናው ነገር ራሱን ከክፋት መጠበቅ፣ ህሊናውን ካድሎ ማንጻት፣ ከወንድምም ቢሆን ከወንድሞቹም ቢሆን ከዚያ በኋላ ደግሞ እስከ መጨረሻው ንጹህ መሆኑን እናውቀዋለን። አሁን ቅዱስ ጴጥሮስን የነገርኳችሁ በዚህ አንጻር ዮሴፍን እንድናየው ነው በነገራችን ላይ። ምክንያቱም ዮሴፍን ታሪክ ስንጨርሰው መጨረሻ ወንድሞቹ በረሃብ ምክንያት ግብፅ ይመጣሉ አይደለም። እናንተማ ሽጣችሁ ነበር የሚል ህሊና የለውም ዮሴፍ። ተመልከቱ፣ ጴጥሮስ ማንንም ሰው እንዳልጸየፍ እግዚአብሔር ያሳየኝ ካለ በኋላም ተለይቷል። ተመልከቱ፣ ይህን ቃል ከተናገረ ዮሴፍ ግን በመጨረሻው ሰዓት እንኳን ምንም አይነት የበቀል ያለው እንደዚህ አይነት ነገር አድርጎ ያውቅ። ያው እንደምታውቁት ያዳናቸውም ግብፃውያንን ነው፣ አብሮ ወገኖቹን ነው። እግዚአብሔር ላከኝ ነው የሚላቸው ራሱ። እናንተ ሸጣችሁኝ፣ ግን እግዚአብሔር እንደዚህ ያደረገልኝ እንኳን አላለም። እንደዛ አላለም። አሁን እኛ ብንሆን እናንተ እንዲህ ነበር ያደረጋችሁት፣ እግዚአብሔር ግን እንዲህ ያደረገልኝ እንላለን ስንመጻደቅ። ይኸው ምጽድቅ የሚባለው ይሄ ነው። በነገር ያለ ምጽድቅ የእግዚአብሔር ስራ የሚገልጡት ሰዎች እናንተ እንዲህ ብታደርጉኝም እግዚአብሔር እንዲህ ያደረገልኝ አይሉ፣ አንተ ብታደርግኝም አንቺ ብታደርግኝም ነገሌ እንዲህ ቢያደርጉኝም አይሉ። ምንድን ነው ያለው? ለመልካም አደረጋችሁት፣ እናንተም አይደለም የላካችሁ። በኋላ እናየዋለን። ማነው የላከኝ ነው ያለው? ተመልከቱ፣ ህሊናው ከክስ ነፃ ነው፣ ከወቀሳ ነፃ ነው፣ ከመወንጀል ነፃ ነው። እና ነፃ ህሊና ቀላል አይደለችም። እግዚአብሔር ህሊናችንን ያንጻልን። ምን ጀምረው መንፈሳዊ ተዚህ ነው። እና የመጀመሪያውን ታሪክ ከወንድሞቹ ክፋት ይጠብቅ ነበረ። እኛም ወንድሞች፣ እህቶች፣ አባቶችም እናቶችም ሁላችሁንም መትጋት ያለብን እንደዚህ ያለን ህሊና እንድትኖረን ራሳችንን ከቅርብ ሰዎቻችንም ከሩቅ ሰውም ከየትኛውም ሳናውቀው ምናምነው በሙያቸው ምናምናቸው ሰዎች አሉ። ለምሳሌ አይደለም በሙያቸው ሊሆን ይችላል፣ በትምህርታቸው በቤተክርስቲያን ማለት ብቻ አይደለም፣ በሌላም ቦታ በብዙ መንገድ ምናምናቸው ሰዎች ሳናውቅ ክፋታቸውን እንወስዳለን። በእድሜያቸው ምክንያት ሊሆን ይችላል። ዮሴፍ እንግዲህ አሁን ታላቅ ወንድሙ ሮቤል እሱ 11ኛ ከሆነ ቢያንስ በዚያ እድሜው ሮቤል ከ40 በላይ ነው፣ ወደ 50 ሊጠጋ ይችላል። ግን እንደዛ ሆኖ እሱ እኮ 50 ዓመቱ ነው፣ 50 ዓመት የኖረ ሰው ነው፣ ከኔ በብዙ ይሻላል አላለም። ክፋትን የሚለይበት ጸጋ እግዚአብሔር ስለሰጠው ይህን ጸጋ አምላካችን እግዚአብሔር ለሁላችን በቸርነቱ ያደለን። እና ዮሴፍ መሰረቱ ይችላል። ክርስቲያኖች ለምንፈጽመው አምልኮት፣ ለምንዘምረው ዝማሬ፣ ለምንቀድሰው ቅዳሴ፣ ለምንጾመው ጾም፣ ለምንሰጠው ምጽዋት፣ ለሌላውም ሁሉ ረብ የሚሆን ጥቅም መሰረት የሚሆን የኛ ህሊና ነው። ክርስቲያኖች ህሊናችን ማስተካከል፣ አስተሳሰባችንን ማቃናት፣ መስራት፣ ይህ በጣም መሰረታዊ ነገር ነው። በጣም መሰረታዊ ነገር። ይህንን ስንይዝ ነው ሌሎቹ ሁሉ የተቃኑ የሚሆኑት። እና ዮሴፍ ይህን ካደረገ በኋላ ነው እንግዲህ ለጲጥፋራ ገዛው። ግን ከዮሴፍ ጋር እግዚአብሔር ነበረ ነው የሚለን። ከዮሴፍ ጋር ማን ነበረ? መልሱልኝ እስቲ ክርስቲያኖች፣ ማን ነበረ? በጣም ደስ የሚል ቃል ነው። እግዚአብሔር ከሁላችን ጋር ይሁን። በእውነቱ ድካማችን ሳያይ አምላካችን ኃጢአታችንንም ሳያይ እንደ በእውነቱ ከብዙ ድካም የምንኖር ሰዎች ነን። በቸርነቱ እንዲሁ ረድኤቱ ከኛ ጋር ይሆንልን። በእውነት ከዮሴፍ ጋር ነበረ አለ መጽሐፍ። እንዴት ደስ ይላል! ይሄ ራሱ ብዙ የሚተረጎመው እግዚአብሔር ከገሌ ጋር ነው የተባለላቸው ሰዎች ጥቂት ናቸው። በነገራችን ላይ ዋናዋ እመቤታችን ናት። እግዚአብሔር ከማን ጋር ነው ያላት መልአኩ? እግዚአብሔር ከነርሱ ጋር የሆነላቸው ሰዎች በጣም ጥቂት ሰዎች ናቸው። እንዲህ ያለ ቃል የተነገረላቸው በጣም እግዚአብሔር ቀጥታ ስራ የሚሰራባቸው ሰዎች ናቸው እንደዚህ የሚባልላቸው። ለምሳሌ ጌዲዮንን መልአኩ ምንድን ነው ያለው? እግዚአብሔር ከማን ጋር ነው ያለው? ከአንተ ጋር ነው ብሎታል። ግን እነሱ ግን ልክ ሰላምታው የእመቤታችንና የሌሎቹ እንደሚለይ የእመቤታችንና የሌሎቹም ይለያያል። እነሱ በረድኤት ነው በእውነቱ ተወሰነ ጊዜም ነው። የኛ የክርስቲያኖች ራሱ ይበልጣል ከዚያ። የኛ የጸጋ ነው፣ የነሱ የረድኤት ስለሆነ ረድኤት በአፋ ሆኖ ነው እግዚአብሔር የሚረዳው በእውነቱ። ጸጋ ግን ከውስጥ ሆኖ ነው፣ በእኛ ውስጥ ሆኖ ነው። ምክንያቱም ተጠምቀን ስጋውን በልተን ደሙን በልተን ጠጥተን በእኛ ውስጥ ነው እግዚአብሔር። አሁን እኛ እነሱ በረድኤትም እሱ ጋር ይተባበሩ ይሰራላቸው ነበረ። እኛ በዘመነ ጸጋ ሆነን ግን አስወጣ ነው ደግሞ እንደገና እኛ በኃጢአት አስወጣ ነው በእውነቱ። እግዚአብሔር በእኛ እንዳይኖር መጥቼ እኖራለሁ ከእርሱ ጋር እኖራለሁ እኮ ነው ያለ። እንዳይኖር እኖራለሁ፣ መኖር እየፈለገ ማለት ከእኛ ጋር መኖር እየፈለገ
ከእሱ ጋር እሆናለሁ አይደለም እኖራለሁ፣ በእናንተ ውስጥ እኖራለሁ ነው ያለው ጌታ በአዲስ ኪዳን። እና ዮሴፍ በጣም የሚገርመው ነገር እዚህኛው ወደ ጲጥፋራ ታሪኩ ስመለስ ትምህርቱን እንደው አጠር አድርጎ ወደ ቅዱስ ያሬድም ለማገናኘት እንዲህ አይነት ጥያቄ እንጠይቅ። ገዛው ነው የሚለው። ገዛው ማለት ንብረቱ አደረገው ማለት ነው አይደለም? ሰራተኛ አድርጎ ቀጠረው ማለት አይደለም። ሰራተኛ አድርጎ ቢቀጥረው ምን ያገኛል? ደሞዝ ያገኛል አይደለም? ያንን ለፈቃዱ ይፈጽምበት ነበር። ፈቃዱን ይፈጽም ዮሴፍ ፈቃዱን ይፈጽምበት ዘንድ የሚያገኘው ምንም ገንዘብ የለውም። የተሸጠ ዕቃ ነው፣ እንደ ንብረት ነው። ስለዚህ ዮሴፍ ቢሰራ ቢወጣ ቢወርድ፣ አሁን እዚህ አንድ ሰው በዚህ ሀገር 16 ሰዓት ቢሰራ ዓላማ ኖሮት ነው አይደለም? ቤት የሌላ ዕዳ ካለበት ለመክፈል ነው። ሀገር ቤት የሚረዳውም ካለ እንደዚህ ብቻ ዓላማ ኖሮት ነው። ዮሴፍ ግን ለምን ይተጋል? በእውነቱ ለምን ብሎ ይተጋል? ምክንያቱም በዚህ ቀን እጠቀምበታለሁ ብሎ የሚያስበው የሚያጠራቀመው ነገር ምንም ተስፋ የለው። አንደኛ እንዳሁኑ ዘመን የመልክዓ ምድር እውቀት ምናምን የለም እኮ ታውቃላችሁ። እና በዚያ ዘመን የት እንደደረሰም አያውቅም በእውነቱ። በኋላ ስናነበው ነው እንጂ ግብፅ መሆኑን በመጽሐፍ ተጽፎ የምናውቀው ከሆነ ዮሴፍ ዘመዶቹ የት እንዳሉ መልክዓ ምድሩ በምስራቅ ይሁን በሰሜን ያለ እግዚአብሔር ጸጋ ምንም የሚያውቀው ነገር የለም። ተስፋ የለው። ለዘመድ ልከዋል እንዲህ የሚለው የለም። እና ዮሴፍ ሁለተኛውን ጸጋውን እንድናየው ነው እዚህ ላይ ይሄን ማነሳው። ዮሴፍ ዋናው እግዚአብሔር ለሚያመልኩ ሰዎች የሚያስፈልገው ምቀኝነት የለበትም። ምን የለበትም? እኔ በወጣ በወርድ ብሰራ ብደክም የሚከብረው ይሄ ግብፃዊ እኔ የማላውቀው ሰው ነው እንጂ ምን ይጠቅመኛል? ይልቁን ጉልበቴን ልጠብቅ፣ ሰውነቴን ልንከባከብ የሚል ሕሊና አልተገኘበትም። ዮሴፍ በነገራችን ላይ ሰው ስራ ጸጋ ሆኖ ሲሰጠው እንደዚህ ነው የሚሆነው። አሁን በክርስትና ሕይወት እያንዳንዱ ሰው ሊያደርጋቸው የሚገባው ስራ፣ ጸሎትና ቅዱሳን መጻሕፍት ማንበብ ናቸው አይደለም? ስራ የምንለው የምንበላው፣ የምንጠጣው፣ የምንለብሰውን ከማጠብ ጀምሮ የቤታችን ከማጽዳት ጀምሮ እሱ የተቀጠርንበት ማለት ብቻ አይደለም። በእውነቱ በቤታችን ጓሮ አትክልታችንን የምናደርገው በሙሉ ማለት ነው። እና እነዚህ ሶስት ህይወት ናቸው ያሉት፣ የስራ የጸሎትና ቅዱሳን መጻሕፍትን የመመልከት ነው። ከነዚህ ውጭ የሆነ ሰው መውደቁ መንኮታኮቱ የማይቀር ነገር ነው። እና አንደኛውና በተለይ በጸሎት ያልጸናን ሰው የሚጠብቀው ስራና መጻሕፍት ማለት ነው። ሁለቱ ወደ እውነተኛ ጸሎት ይወስዱታል። ስራ አተኩሮ የሚሰራ ሰው ህሊናው ክት ነው የሚሆነው፣ ነገርም አይባዝንም። አሁን በስራ እውነተኛ ስራ የሚሰራ ሰው ብዙ ነገር ቢነግሩት ወዲያው ነው የሚረሳው፣ አያድርበትም። እንዲሁም አብረው እየዘጋ ነው የሚሄደው። ነገራችን ላይ ወሬ የማይለቅ ሰው ሰነፍ ሰው ነው። ሰነፍ ሰው ወሬ አይለቅ። የሚገርማቸው አህ ብሎ ነው የሚሰማው። በቃ ሲሰማ ራሱ ለሌላ ሰው እንዴት እንደሚያወራት እያሰበ ስለሆነ ማለት እንዴት ብሎ እንደሚለ ጉድ እያለ አሁን ይታየዋል ሄዶ ሲያወራ ምናምን። እውነቴን ነው የምናገረው። ይሄ እውነት እኮ ነው አይደለም እንዴ? እየቸኮልን ነው እና ድራማታይዝ እያደረግን ነው ምን ሰማው ራሱ በደንብ ቪዥዋላይዝ። ያ የስንፍና ዋና መታወቂያ ነው። የረድኤተ እግዚአብሔር መራቅ ምልክት ነው። አሁን አንዳንድ ሰው 20 ዓመት 30 ዓመት ሄዶ የእንትና ሰርግ ጊዜ እንትና የለበሰችው ቀሚስ ብሎ የሚያስታውሳለን። ከ30 ደቂቃ በፊት የተሰጠ ትምህርት ግን አያስታውስም። ታውቃላችሁ አይደለም? የዛ ጊዜ የጠጣነው ጠላ የበላነው ምግብ እያለ የማይረሳው ብዙ ታሪክ አለው ሰው። ከድህነት ጋር የተገናኘው ግን አያድርብንም። ይገርማቸዋል። የስራ ሰዎች ደግሞ ፍሬ ነገር ነው አእምሯቸው የሚይዘው። ፍሬ ነገር ይይዛል። ሌላ ነገር ማአት ወሬ ቢሰሙ ይረሱታል። ይገርማቸዋል። ይገላበጣል። እና ህሊናችን ራሱ እንዳስለመድ ነው የሚሆነው። አሁን እኛ በሀገራችን እንጀራ ስለለመድን አይደል እዚህ መተን ድረስ እንጀራን በደንብ አድርገን ያለመድናት ለሰሜን አሜሪካ አይደለም ነው አይደለም? እንደዛ ነው። አሁን ቻይኖቹም ደግሞ የለመዱትን ያለው እንደዛ የለመደው አእምሮ እንደዛ ነው። በነገራችን አእምሮ እንደዛ ነው። ስራና ቁም ነገር ካስለመዳችሁ ስራና ቁም ነገር፣ ወሬ ካስለመዳችሁት ወሬ እና አእምሮአችንን የምናለማመደው ማወቅ አለብን። እና ዮሴፍ ምቀኝነት የለበትም፣ የስራ ሰው ነው። ስለዚህ ምቀኝነት ስለሌለበት እግዚአብሔር ደግሞ የዮሴፍን ህሊና ስለተቀበለው መግለጥ ፈለገ። በቃ እግዚአብሔር መግለጥ ሲያስቡት በኋላ ራሱ እኮ ይሄ ተገልጾለት የጻፈው ሙሴ ነው። ሙሴ በዚያ ዘመን አልነበረም። ሙሴ ከዮሴፍ 215 ዓመት በፊት በኋላ የመጣ ሰው ነው። ሙሴ ተመልከቱ፣ እንደዚህ ታሪክ ተነግሮታል። እግዚአብሔር ነው የሚገልጸው። እግዚአብሔር በነገራችን ላይ በመጽሐፍ ቅዱስ ላይ የምናነባቸው ብዙዎቹ ታሪኮች ለእኛ የተደረጉ ናቸው። ስለዚህ ለጲጥፋራ የታየው ለጲጥፋራ መታየቱ ተጽፎ እኛ ራሱ እንዲያውቅ ነው የተጻፈ። እግዚአብሔር በወዳጆቹ የሚያደርግ ይፈልጋል፣ ማሳየት ይፈልጋል። ለዚያ ነው በአከብሮለት እግዚአብሔር ሊገልጠው የወደደው። ለምንድን ነው እኛ የምንጠብቀው? በመጽሐፍ ያጻፈው ያስመሰክረው እንዴት አድርገን ይሸፍነዋል?
ይላል እዛ መጽሐፈ ጦቢት ላይ። ጦቢት ለልጁ መልአኩ ነው እንጂ መልአኩ ቅዱስ ሩፋኤል ለጦቢት ነው እግዚአብሔር የሚገልጠውን ነገር ይናገሩታል ይላል። የመንግስትን ነገር ይደብቁታል ይላል ይናገር። አሁን ጥቅሱን አላስታውሰው፣ ግን የእግዚአብሔር ነገር ይነገራል ክርስቲያኖች። ለዚያ ነው የቅዱሳን ነገር የሚነገረው። ለዛ ነው የእግዚአብሔር ስራው መገለጥ አለ የገለጠው። ለዛ ነው ደጋግመን ነው የምንለው እኮ አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ ያለው እኮ እግዚአብሔር። አብርሃም ለመሰዋት ልጁን ቁርጥ ህሊና እንዳለው ወይም እንደሌለው ለማወቅ እኮ አይደለም። ለማወቅማ አብርሃም ያን ከመታዘዙ በፊት እግዚአብሔር ያውቃል አያውቅም? ያውቃል እኮ። ያዘዘው እኛ እንድናውቅ ነው፣ እንዲጻፍ ነው። ድርጊቱ እውነት ሆኖ ገና ግምቱን እስከዚህ ድረስ ባዛውም የታመነ ነበር ተብሎ አይደለም እንዲጻፍልን ያደረገ። እንዲታዘዝ አድርጎ ታዞ ሄዶ ልጁን ወስዶ አስሮ ለመስዋዕት አጋድሞት ከዚያ መልአክ መጥቶ ሲያስቆመው እስከ መጨረሻ ድረስ የአብርሃም ህሊና እንድናነበው እንጂ እግዚአብሔር ሁሉ ማወቅ አስፈልጎታል። ቅድም እንዳልኩትም ነገረ ክርስቶስም ነው። የልጁን የክርስቶስ መስዋዕት ነው። ቤዛ ሆኖ የሚመጣው ሌላ መሆኑን ማሳየት ነው። ይህ ሁሉ ግን በወደዳቸው ላይ የሚያደርገው የእነሱን ቅድስና፣ የእነርሱን እምነት፣ የእነርሱን ጽናት እንድናውቅ። አሁንም እግዚአብሔር ስለ ዮሴፍ የሚያደርገው ያን ነው ክርስቲያኑ። ስለዚህ እግዚአብሔር ማሳወቅ ፈለገ። ማንን? እግዚአብሔርን፣ ዮሴፍን። ዮሴፍ ምን አይነት ሰው እንደሆነ፣ ቅንነት ያለበት፣ ምቀኝነት የሌለበት፣ ከክፋት ራሱን የጠበቀ እግዚአብሔር ሊገለጽበት የወደደው በዚያ አማኝ ባይኖርም በዚህ አማኝ የለም፣ እኔ ላይ የሚገኝ አማኝ የለም፣ ስለዚህ እግዚአብሔር ራሴን ለማን እገልጣለሁ ብሎ ራሱን አልሰወርም። እግዚአብሔር ጲጥፋራ አልጸለየ፣ እግዚአብሔር ስለመኖሩ አያውቅ። ግን እንዲሁ እግዚአብሔር በዮሴፍ ላይ ተገለጸለት። እግዚአብሔር ዛሬም በወዳጆቹ አድሮ ለሌሎቹም ለማያምኑት የሚገለጽበት አገልግሎት እንድናገኝ እርሱ ፈቃዱ ይሆንልን። ሰዎች ይሄ በጣም አስገራሚ ነገር ነው። አሁን በሰሜን አሜሪካ የኢትዮጵያ ኦርቶዶክስ የእኛ ብቻ አይደለችም፣ የግብፅ፣ የኤርትራ፣ የአርመን፣ የሶሪያ፣ የህንድ እና የሌሎችም አሉ፣ የምስራቅ ኦርቶዶክሶችም አሉ። አይደለም እንዴ? እግዚአብሔር ይገልጣል አይገልጥም? ራሱን በዚህ ሀገር ይገልጣል አይገልጥም? በጣም ይገልጣል። ለብዙዎቹ ነው የሚገለጠው ክርስቲያኖች። እግዚአብሔር መግቦቱ በጣም የማይነገር ቸርነቱ፣ ፍቅሩ፣ አድሎ ለማንም የማያደርግ ስለሆነ ለብዙ ነው የሚገለጸው። በተለይ እኛ እንደ ዮሴፍ የምንታዘዝ ከሆነ በእውነቱ እንግዲህ ዮሴፍ ሁለቱን አይተናል። ክፋትን አርቋል፣ ምቀኝነት የለበትም። ሶስተኛው ትጉ ሰራተኛ፣ ትጉ። እግዚአብሔር እንደ ዮሴፍ ያለ የሥራ መንፈስ በወገኖቻችን ላይ ሁሉ ያሳድር። እንደዚህ ናቸው የእግዚአብሔር ሰዎች፣ ሰራተኞች ናቸው፣ ትጉዎች ናቸው፣ ስንፍና የለባቸውም። እና ስንፍና እንደምታውቁት ከስምንቱ ገዳይ ኃጢአቶች ውስጥ አንዱ ስንፍና ነው። በነገራችን ላይ በመሰረታዊነት ስንፍና በመጽሐፍተ መነኮሳት ሶስቱ እዚህ በአባ መቃርስ ትምህርት ላይ ነው ይመስለኛል። ለመነኮሳት ሶስት በጣም መሰረታዊ አደገኛ ከተባሉት ውስጥ አንዱ ስንፍና ነው። በነገራችን ስንፍና በጣም አደገኛ ነገር ነው ክርስቲያኖች። አሁን ስንፍና ለስራ ለምን ብቻ አይደለም። ብዙ ሰው የማይጸለየው በምንድን ነው? በስንፍና ነው አይደለም? ልክ የጸሎት ሰዓት ሲደርስ ያቅመደምደዋል ሰይጣን። በቃ ትንሽ ቆይቼ በኋላ እንዲህ ያደርጋታለሁ፣ ያን ጊዜ ያደርጋታለሁ። ስንፍና የሚባለው ይሄ ሁሉ ቤተክርስቲያን ጉባኤ ቅዳሴ ሊሄድ ሲል ስንፍና፣ ቆይ ትንሽ ያጋምሱት፣ እነሱ እንደሆነ አይጨርሱም፣ ያረዝሙታል፣ እንደዚህ ያሾከሹከናል። ገና ቤታችን ሆነን እንኳን አልጋው ላይ እዛው ላይ በቃ ይሄ በሙሉ የስንፍና መንፈስ የሚባለው ይሄ ነው። እግዚአብሔር የስንፍና መንፈስን ያርቅልን። ዳኞቹ በጣም ነው የሚተጉት። እውነቱን ለመናገር በጣም የሚቸኩሉ የሚገሰግሱ አሉ። በቃ እስኪከፈት የሚቸኩሉ ሰዎች አሉ። ቤተ መቅደስ በሩ እስከሚከፈት። እኔ አንዲት ግብፃዊት እናት ታሪክ እዚህ አሜሪካን ሀገር ካሊፎርኒያ የተፈጸመ ታሪክ ሁሌ ነው የሚደንቀኝ። ሁሌ በቃ ሌሊት ቤተክርስቲያን ማንም ሰው ሳይቀድማቸው መገኘት የሚፈልጉ ሴት ነበሩ እና በቃ ያለ ሰዓቱ ከካህናቱ እየቀደሙ ይደርሳሉ። እና አንድ ጊዜ በተደጋጋሚ ግን ምን ይሆናል? ለእሳቸው ካህናቱ ነው የሚመስሉላቸው። ቤተ መቅደሱ መላእክት ይከፍቱላቸው ነው ይገባሉ። እና የመላእክት ምስጋና ጆሮአቸው ተገልጾላቸው ይሰማሉ። እሳቸው ግን የሚመስላቸው የደብሩ ካህናት የሚያመሰግኑ ነው የሚመስላቸው። እና በኋላ አንድ ጊዜ እግዚአብሔር ለካህኑ ገለጸለት እና ካህኑ ሲገባ ገብተው አገኛቸው። ከፍቶ ሲገባ ሴትዮቱ እንዴ በየት ገባሽ አላቸው። እንዴ እናንተ አይደላችሁ እየከፈታችሁልኝ አሉ እሳቸው። ትጋት ያለው ሰው እንደዚህ ነው። በነገራችን ላይ ፍቅር ያለው ለቤተ መቅደስ ለዜማ ለቤተ መቅደስ አገልግሎት ፍቅር ያለው ሰው በምንም መንገድ እግዚአብሔርን ሳያገኘው አይቀርም። በምንም መንገድ ይሄ የማይጠረጠር ነገር ክርስቲያኑ ትጋት እና ሰይጣን ግን ያሰንፈናል።
ደግሞ መተን ያስቸኩለናል። የረሳነው ሁሉ ያስታውሰናል። በቃ የሆነ ሰው የሞተ ነው የሚያስመስለው እኮ እዚህ ቆመን እንዴት አድርጎ ህሊናችን እንደሚበጠብጠው። እግዚአብሔር ህሊናችን ለትጋት ያደለው። እኛ ቤተክርስቲያን በሊቃውንቱ ዘንድ ትጋት በጣም ያለ ነው። በእውነቱ አገልግሎቱ ሰፊ ነው። በየክብረ በዓሉ በእውነቱ በብዙ ቁመት በብዙ ድካም ነው። በአጽዋማቱ ወቅት ብዙ ድካም ነው ያለ እና ይህን የትጋት መንፈስ ለሁላችን እግዚአብሔር ያጋባብልን። ዮሴፍ ህይወቱ ይሄ ነው። ለዚህ ነው እግዚአብሔር በዮሴፍ የታየው። ክርስቲያኖች አሁን የቅዱስ ያሬድ ትጋቱን በዚህ አንጻር እንድናየው ነው። ቅዱስ ያሬድ ሰው 7 ዓመት ትምህርት አልማረው ብሎ እንዴት ይጸናል? እንዴት 7 ዓመት አንድ ፊደል ይቆጥራል? አሁን ማድረግ እንችላለን። እስቲ አሁን ሌላውን ተውት። በኋላ መላእክት ተገለጹለት፣ ከሰማይ ወርደው ዜማ አስተማሩት። እንተው ይሄንን። እስኪ 7 ዓመት እንታገሳለን ወይ? 7 ዓመት ለአንድ ትምህርት የሚታገስ ሰው አለ ከኛ? እንደው የመምህሩ አለመሰልቸት፣ በእውነቱ የመምህሩ አለመሰልቸት የእሱ ትዕግስት ግን 7 ዓመቱ ላይ ሊሄድ አስቦ ነበር። ትል መራቸው መለሰቸው። አይደለም እንደዛ ነው የምንለው። እና ትጋት ለአንድ ውጤት ያደርሳል። ክርስቲያኖች ተግተን የምናደርገው ነገር፣ ነቅተን የምናደርገው ነገር፣ ትዕግስት ጨምረንበት ሳንቸኩል በዚህ ጊዜ ይደረግልኝ። አሁን አንዳንዱ ሰው የኛ ክርስቲያኖች አንዱ ፈተናችን ችኮላ ነው። ታውቃላችሁ፣ አንድ ችግር እዚህ የማካከላችን ያለበት እዚህ ውጭ ሀገር ያለ ብር ይልና አዲስ አበባ ጻድቃኔ፣ ደብረ ሊባኖስ ፍልሰታ በቃ ሲጨርስ ይችን ማየት አለበት። እንዴት እንደዚህ ይሆናል ክርስቲያኖች? እና ያንን ስለምንፈልግ ሰይጣን ያንን ችኮላችን ስለሚያውቅ እመቤታችን ነው ብሎ ይገለጣል። አውቆ ህልም ያሳያል፣ እንደዚህ ያደርጋል፣ ያስተዋል። ትዕግስት ያስፈልጋል ክርስቲያን። ጸንከን ከታገስ ነው እግዚአብሔር ለአንድም ሰው ቀርቶ አያውቅም። ክርስቲያኖች ለአንድም ሰው እና ቅዱስ ያሬድ ትዕግስቱ ይገርመኛል። እውነት ለመናገር 7 ዓመት ሰው እንዴት ፊደል እምቢ ብሎት እንዴት 7 ዓመት ይታገሳል? ምን አይነት ፍቅር ቢኖረው ነው ለትምህርት? ምን አይነት ትዕግስት ነው? ምን አይነት ጽናት ነው? እግዚአብሔር እንዲህ ያለውን ጽናትና ትዕግስት ለሁላችን ያደለ። ክርስቲያኖች ከልብ ነው የምናገረው። እኔ እንኳን በቅርብም የማውቀው ታሪክ አለኝ። እኔ እዚህ ኢትዮጵያ ከአዲስ አበባ አንዲት እህታችን የአንድ ወንድማችን ቤተሰብ ትምህርት እምቢ ብሏት ማለት ትምህርት ጨረሰች። በቃ እሷ የምታውቀው ሰነፍ እንደሆነች እንደማትችል እንደምንም 12ኛ ጨረሰች። እዚያም ለስራም ለምንም አቃታት እና ክፍለ ሀገር ወሰዳት። ወደ ክፍለ ሀገር መሄዷም ደንቆናል። እኛ ከአዲስ አበባ እንደው ወጣ ማለት ነው። አዲስ አበባ ተወልዳ ያደገች ልጅ ናት እና 1 ዓመት 2 ዓመት መጀመሪያ እዛ አቧራ ውስጥ ትጸየፍ እንደዚህ ስትል ስትንቆረሰስ መከራ ስታያን ከዛ ቀስ እያለች አቧራውም እየተለመደ አበረሰው እየተለመደ እንደዚህ እያለ መጣ። ከእውነቴ ነው እና የእውነተኛ ታሪክ ነው የምናገረው። እና በኋላ ስራዬ ግድም አይቀር ሆነ። እንዴት ሆነች ትኖሪ እና ኢህአዴግ እንደገባ አካባቢ ነው። ኢህአዴግ እንደገባ አንድ እንትን ይሄ ቴምፕላስ ምናምን ተጀመረ አይደለም? የ12ኛ ክፍል የተማሩትን ሁሉና የቧንቧ ሰራተኝነት ይሄ ፕላምበሪንግ እና ምናምን በኢትዮጵያ አዲስ ነበር። ይሄ ሲጀመር ቢያንስ ተማሪው ሲሆን ይጠቅምሻል ባይተጠቀሚውም ተብላ እና ያው አልገባት እያለ መከራ እያየች ግን ግድ የለሽም ይገባሻል እየተባለች ግድ የለሽም አትጥዩ ስለጠላሽው ነው የማይገባሽ እየተባለች ሄደች እና ታሪኩን አጭር ለመናገር በአይቲ ማስተርሷን ሰርታ በጣም ትልቅ ተቋም ውስጥ ትሰራለች። አሁን በአሁኑ ጊዜ ማለት ነው። በጣም ባለሙያ ሆና እድሜዋ ከሄደ ከስንት ጊዜ በኋላ ሰው ካመነበት ምንም የማይቻለው ነገር የለም። እሱ ብቻ ነው የሚያስፈልገው። መቸኮል ነው። ማንም ሰው አይምሮአችን የፈጠረው እግዚአብሔር አይደለም እንዴ? ወላጆቻችን ከወለዱን እንጂ ያልፈጠሩንም ታውቃላችሁ አይደለም እንዴ? ምን ይጎላዋል? የኛ አይምሮ የማንም ምንም አይጎላው። አሳምሮ ተግቶ ከሰራው ይደርሳል። ጊዜ ሊወስድበት ይችላል። ማወቅ ያለበትን እያወቀ መሄድ ስላለበት አይደለም እንዴ? ያን ይፈልግ ካለን ማንኛችንም። ለዛ ነው ሰውን አትናቁ የሚባለው እኮ። ሰው ሁሉም እኩል ችሎታ አለው። ፖቴንሻል የሚባለው ማለት አጠቃቀሙ ግን እንደ ራሳችን ትጋት ይወሰናል። እንደ ራሳችን ጽናት ይወሰናል። ያን ማድረግ እስከቻል እና ቅዱስ ያሬድ በጣም ታጋሽ። ለዚያ ነው ተመልከቱ፣ ትዕግስቱን አይቶ እግዚአብሔር ለሰው ከሚችለውና ከሚገባው በላይ የጽናቱን ያህል እኮ ነው እግዚአብሔር የሰጠው። ህሊናም ንጽህ ህሊናም ስላለው ታጋሽም ታዛዥም ስለሆነ ደግሞ መማር የሚችሉንም መሆኑን ደግሞ ከትል ሲማር ደግሞ ሰው 7 ዓመት ፊደል አልቆጥር ያለ ትልን አይቶ እንዴት ሊረዳ አስቻለ? የእግዚአብሔር እርዳታ ነው እንጂ እግዚአብሔር በቸርነቱ ሁላችንም ይርዳል። እና ቅዱስ ያሬድ በእውነቱ እንደ ዮሴፍን ምሳሌ አድርጌ ሳመጣ ለቅዱስ ያሬድ ጥሩ ማሳያ ይመስለኛል።
ቃሉንም ፈልጌው ነው እግዚአብሔርን ማሳየት የሚለው ርዕሳችን። እግዚአብሔር እንደዚህ አይነት ሰዎችን ትዕግስታቸውን በደንብ ጠብቆ አሁን የአባ ጊዮርጊስ ዘጋስጫ ታሪክ ብንወስደው ተመሳሳይ ነው። የብዙ ቅዱሳን ታሪክ እንደዚህ አይነት ቅዱሳን ታሪክ ያላቸው ብዙ ቅዱሳን አሉ። ትዕግስታቸውን አይቶ እግዚአብሔር የሚሰጣቸው በጣም ገራሚ ነው። ቅዳሴ ማርያም የምንቀድሰው አባ ሕርያቆስ ታሪኩ እንደዚህ አይነት ነው አይደለም እንዴ? መቀደስ የሚያቅተው ሌሎች ቄሶች የሚንቁት የሚስቁበት የሚሳለቁበት ነው የነበረው። ግን እግዚአብሔር መንፈስ ቅዱስ መጥቶ ትሕትናውን ምኑን አይቶ ደግሞ ወደ ሌላ ጸጋ ወሰደው ነው። ሰዎች ሳይሰቀቁ በትዕግስት ከጸኑ እግዚአብሔር ልዩ ጸጋ ይሰጣቸዋል። ከዛ ይገለጽባቸዋል፣ ይታይባቸዋል። አንዱ ዓላማው ምንድን ነው? እግዚአብሔር በእውነቱ ትዕቢተኛን ሰው የማይታይበት ትዕቢት መቼም ትዕቢት ያለው ሰው የዲያብሎስ ወገን ነው። በምንም መንገድ በምንም ችሎታ በምንም በትንሽ መንገድ ራሱን የተሻለ እንደሆነ የሚያስብ ሰው የእግዚአብሔር ጸጋ አያድርበትም። ይሄ የተረጋገጠ ነገር በምንም መንገድ ማለት ነው። ይሄ በቃ በምንም መንገድ የእግዚአብሔር ጸጋ አያድርበትም፣ ሰው አያድርበትም። ምክንያቱም ትዕቢት የዲያብሎስ ነው። ስለዚህ የእነዚህን ሰዎች የሚፈልገው የእነሱ እንዳልሆነ ይታወቃል። ክርስቲያኖች ይሄ የእነሱ አይደለም። የማን ነው ይባላል? 7 ዓመት ፊደል እምቢ ያለው ሰው እንደዚህ አይነት ዜማ ሊያመጣ ይችላል እንዴ? ፈጠራ ሊሆን ይችላል። ኮምፖዝ አደረገው ልንል እንችላለን። ፈጠራው ልንል እንችላለን? አንችልም። እግዚአብሔር እኮ ያንን ያደረገው ራሱ እኔ ትዕግስቱን እንድናውቅ ነው እንጂ መቼም የሰው አእምሮ ያን ያክል ሆኖ አይደለም። ግን ሕሊናውን ያይና ያውቅና ይህንን ይገልጽና እግዚአብሔር ጸጋው ስጦታው ከሰማይ የወረደ የእግዚአብሔር ስጦታ መሆኑን እንድናውቅ እንደታየበት እንደተገለጸበት እሱ እንደሰራበት እንድናውቅ ዋናው የእግዚአብሔር ዓላማ ነው። ሰዎች በየዘመናችን አያሳጣን ሌላ እንልመችም። በእኛ በሁላችን ተገለጥ አንለውም። እሱ ለመገለጥ ፈቃዱ ነው። እኛ ስላልተመቸነው ነው እንጂ አድሎ ያደረገበት ሰው የለም። እንደው ግን ትዕቢት እንዳይሆንብን አሁን በእኛም ተገለጥ ብንለው ከነ ክፋታችን ከተውን እኮ ተገለጠ። ዮሴፍ እኮ በእኔ ተገለጥብኝ አላለው። ታይብኝ እኮ አላለው አይደለም እንዴ? ተገለጠው ራሱ በቅዱስ ያሬድም ታይብኝ ተገለጥብኝ ዜና ማገለጥልኝ አላለው። ትዕግስቱን እምነቱን ጽናቱን አይቶ እግዚአብሔር ሰጠ። የተወደዳቸው እግዚአብሔር ቤተሰቦች በጣም የሚገርመው የዮሴፍን ትጋት ግን ማድረግ ያለብን ነገር አለ። ዮሴፍ የሚያገለግለው ማንን ነው ብለናል? ማንን ነበር ዮሴፍ የሚያገለግለው? ጲጥፋራን አይደለም እንዴ? ጲጥፋራ እግዚአብሔርን የማያመልክ ሰው እና የዮሴፍ ሕሊና ምቀኝነት የለብንም ስንል በብዙ አቅጣጫ ማየት ተገቢ ነው። ክርስቲያኑ ጲጥፋራ ግብፃዊ ነው፣ ጣዖት አምላኪ ነው። የኔ አባቶች እግዚአብሔር አምላኪ ናቸው። አሁን እኛ ብንሆን ምሬቱ ራሱ ያስቀር እንዲሁ እግዚአብሔር ምን ብበድል ነው ለዚህ ጣዖት አምላኪ ባሪያ አድርገህ ያሸጥከኝ? አንደው ምን እለዋለሁ? ምን ያስቀይም ምን ያድርግ? ዮሴፍ እኮ ምሬት የለውም። አይገርማችሁም? ማጉረምረም እግዚአብሔር ሰዎች እንደዚህ ናቸው። በህይወታቸው ውስጥ የሚያጉረመርሙበት ምክንያት የላቸው። አያጉረመርሙ። ለምን እንዲያረከኝ ለምን እንደዚህ ሆነ ምንም የላቸው። ማድረግ ብቻ መስራት ብቻ እና እነሱ እየሰሩ ቦታውን ወደ እግዚአብሔር ቦታነት ይቀይሩታል። የጲጥፋራን ግቢው እኮ የእግዚአብሔር መጋዘን ያደረገው። ምክንያቱም መጽሐፍ ይላል አይደል? በግቢው በውስጡም የእግዚአብሔር በረከት ምን አደረገ? መላ ይላል። እግዚአብሔር በረከቱን የሚያከማችበት መጋዘን አደረገው። ራሱን የእግዚአብሔር አድርጎ አካባቢውን የእግዚአብሔር ማድረግ፣ ራስን የእግዚአብሔር አድርጎ እግዚአብሔርን ለማያምን ሰው ማሳየት የቅዱሳን ስራ ይሄ ነው። ክርስቲያን ቤተክርስቲያን የምትሰራው ይሄ ነው። እኛም መጸለይም መትጋትም ያለብን ይሄ ነው። ያው ቅድም እንዳልኳችሁ ቤተክርስቲያን የክርስቶስ ምኑ ናት? አካል ናት። የምታውቁት ነው አይደል? እና የምትሰራው የክርስቶስን ስራ ነው። ክርስቶስ በመስቀል ላይ የተሰቀለው ለማን ነው? ለማን ነው የተሰቀለው? እስኪ ንገሩኝ። ለማን ነው? ለሁላችንም፣ ለዓለም ሁሉ፣ ለፍጥረት ሁሉ አይደለም? ሁሉም መልስ ነው። በተለያየ አገላለጽ እንግለጸው እንጂ ግን አሁን እኛ እናምናለን። አሁን ለነዚህ ሁሉ እግዚአብሔር የነርሱ እንደሆነ እናምናለን። ያው እናማተብባቸው አቤት እነዚህ ርኩሶች እንደው እንላለን አንልም? በጣም እኮ በጣም ደካሞች ነን ታውቃላችሁ አይደል? በጣም ሰነፎች። የቅዱስ ጴጥሮስ ቃል ማስታወስ ማንንም እንዳልጸየፍ ይላል። እኛ ስንቱን እንጸየፋለን? እንኳን እዛ ያለውን እዚህ ያለውን ሁሉ ወይ ክርስቲያን መሳይ አቤት አቤት። አሁን ደግሞ ታስቀድሳል ክርስቲያን መሳይ አሁን እንደዚህ ያደርግ አቤት 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 ያባቴ እንደሱ እስከመሆን ቢቀር ይሻለኛል የሚል ሰው አለ አይደል? እኛ ኃጢአት ብዛቱ በእውነት አቤት። ለዚያ ነው እኮ ጌታ ቤተሳይደንና ኮራዚን ወዮልሽ በፍርድ ቀን ሰዶም ገሞራ ከእናንተ በፍርድ ቀን ምን ይሆንላቸዋል? ይቀልላቸዋል። ለእናንተ የተሰበከው አሁን እኛ በነገራችን ላይ የዚህ ሀገር ሰው ፍርዱ ከኛ ይቀልለታል። ይህ ምንም ጥርጥር የለውም። ይሄው ምን ሁሉ ይቀልለታል። ምክንያቱም እኛ ያገኘነውን አላገኘው እሱ
ይሄ እኮ እግዚአብሔር ቃል። አንዳንድ ሰው ይላል አሁን በኢትዮጵያ በኃጢአታችን ነው ምናምን ሲል እኛ ከአውሮፓ እንበልጣለን እንዲህ ኃጢአታችን ምናምን መዝኖ የሚያውቀው ነው የሚመስል እኮ አንዳንድ ሰው ሲናገር ምንም ያውቀው የኛ ይበልጣል። እኛ ቤተ መቅደስ ሆነን እኮ ነው የምንጨማለቅበት ታውቃላችሁ አይደለም? እኛ እየቆረብን ክርስቲያን ሆነን የኛ ኃጢአት መስፈርት አለ መስፈርት የለም። አንድ መጻፍ ሁሉም ሰው ጋር የዛ ጊዜ እግዚአብሔር ሳንለው ይታያል፣ ይገለጣል። የሃይማኖት ዓላማው እግዚአብሔር ማሳየት ነው ክርስቲያኖች። እና ዮሴፍ ጲጥፋራ ነበር የሚያገለግል ስላችሁ ጲጥፋራ ነው፣ ጣዖት አምላኪ ነው፣ እንደዚህ ነው፣ ገንዘቡን አልጠቀምም፣ እንደዚህ ሀሳብ የለበትም። ስራውን ብቻ ይሰራል፣ እግዚአብሔር በሱ ይታያል። እኛም አሁን አንጽፍ፣ ማንንም አንጽፍ፣ አንራቅ፣ አንሽሽ። እውነት ነው የምነግራችሁ። ራሳችን ለምንም የተገባን ሰዎች እንዳልሆን እንቁጠር። እዛ ከሆነ እግዚአብሔር በቤተ ክርስቲያናችን ያሳያል። በግላችን ባይታይ በንግሳችን ይታያል። በግላችን ባይታይ በቅዳሴያችን ይታያል። እዚህ ውስጥ ባለ ቀና ሰው ልክ በአንድ ስምዖን ሰፋያ ሳይን አይደለም በግብፃውያን ፊት ተራራውን ነቅሎ ታምራት ያደረገው በህዝቡ ሁሉ እኮ አይደለም በአንድ ስምዖን ነው። በአንድ ቅን ሰው ያደርጋል እግዚአብሔር። በአንድ ትሁት ሰው ያደርጋል እግዚአብሔር። ለፍጥረቱ መዳን ማሰብ እንኳን እዚህ ለእኛ ለወገናችን ለክርስቲያኑ እኛ ከሀገራችን ክርስቲያን ሆኖ ለመጣው ብዙ አንጨነቅም። እርግጥ ኑሮ ማስጨናቂ ነው እረዳለሁ። እውነት ለመናገር ሁሉም ሰው ተሰማርቶ ክርስቲያን ፈላጊ ሊሆን አይችልም። ግን እውነቴን ነው የምነግራቸው። አሁን የቤተክርስቲያን ያነሳሁት ለምንድን ነው? ለዓለም ሁሉ ነው የተሰቀለ የሚለውን አምጥቼ ለመተው አይደለም። ቤተክርስቲያን ቅዳሴዋን ሰምታችሁት እንደሆነ ለዓለም ሁሉ ነው የምትማልደው። ሰማላችሁ አይደል? በእንተ ቅዱሳኑ ብትሰሙት ወስሉስ ቅዱሱን ብትሰሙት እንዲህ ዋና ዋና ብቻዎች ፍሬ ቅዳሴውንም ለግናይ ስርዓቱ ቅደም ተከተል አያዛልም። አሁን ስለምሳሌ ስለሞቱ ነፍሳት ሲማልድ ስለ ክርስቲያኖች ብቻ ነው የሚማልድ። በህይወት ስላለው ሲማልድ ግን ስለ ሁሉም ነው የሚማልድ። ምክንያቱም ሳይጠመቅ ስለሞተ መማለድ አይችልም። በህይወት ምክንያቱም ክርስቶስ የሞተው ለዓለም ሁሉ ነው። ክርስቶስ መታየት ያለበት ለሁሉ ነው። መሰበክ ያለበት ለሁሉ ነው። እውነት እግዚአብሔር በእኛም በቤተ ክርስቲያናችን ክርስቶስ የሚታይባት እንደ ዮሴፍ ሰውነት የሚገለጥባት እንደ ጲጥፋራ ያሉትን የሚጠራባት ያደርገልን። ከነሱ በፊት የእኛን ወገኖች የእኛን የራሳችን ወገኖች ከኢትዮጵያ የመጡትን በእውነቱ ከኤርትራ የመጡትን ቋንቋችን የሚሰሙትን እረ እነሱን በሳበልን በቸርነቱ እነሱን እንዲያዩት እንዲያውቁት እንዲወዱት እንዲናፍቁ ንስሐ እንዲገቡ እንዲጓጉ እኛም በዚህ ያለ ነው ደጅ የምንጠናውን ተቀብሎን ንስሐ እንድንገባ እንዲዋሃደን እንድንቆርብ አምላካችን እግዚአብሔር በቸርነቱ አይለን። ይህ በዓል እግዚአብሔር የቅዱሳን በዓል እግዚአብሔር የታየባቸው በዓል ነው። ክርስቲያኖች በሐዲስ ኪዳን ክርስቲያኖች ሁለት ጥቅስ አንብቤ ትምህርቴን አጠቃልላለሁ። ረጅም ጊዜ ወስጃለሁ ይመስለኛል። ሁለት ጥቅሶችን ግን ማንበብ አለብኝ። አንደኛ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ እንደው በዚህ በሐዲስ ኪዳን ቅዱሳን እንዴት ነው የሚታየው እግዚአብሔር የሚለውን እንድናየው እንደው እነዚህን ሁለት ጥቅሶች በአጭር ደቂቃ ተናግሬ ትምህርቴን እጨርሳለሁ። አንደኛ ቆሮንቶስ ምዕራፍ 10 ላይ አንደኛ ቆሮንቶስ አይደለም ምንድነው ይሄ? እኛ ክርስቶስን እንደ መስታወት እያብለጨለጭ ነው የሚል ጥቅስ እንትን እንደ ሙሴ በመጋረጃ በማይከደን እሺ ሁለተኛውን ጥቅስ እስከዚያ ልንገራችሁ። ገላትያ ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ እንዲህ ይላል፣ አሁን እኔ ለራሴ አልኖርም፣ በእኔ የሚኖረው ክርስቶስ ነው ይላል። በእኔ የሚኖረው ማን ነው አለ? አዎ በቅዱሳን የሚኖረው ክርስቶስ ነው። ክርስቲያኖች በቅዱስ ያሬድ የሚኖረው ክርስቶስ ነው። እነ ቅዱስ ጳውሎስ እኔ ለራሴ አልኖርም ማለት ምን ማለት ነው ካላችሁ፣ እነዚህ በዓላቸው የምናከብርላቸው ቅዱሳን ለራሳቸው ሕይወት ይህን ላገኝ። ለምሳሌ እናንተ እዚህ ሀገር የምትኖሩ ለማን ብላችሁ ነው? ለማን ብላችሁ ነው? ለኢትዮጵያ ብላችሁ ነው? አንድ መልስ አለቻችሁ። በእርግጥ ለልጆቻችን ትላላችሁ አይደል? ለማን ብላችሁ ነው የምትኖሩ? ለራሳችን ነው አይደል? ሌላም ሀገር ልንሄድ እንችላለን። ለራሳችን የተሻለ የስራ እድል ባለበት፣ የተሻለ ኑሮ ባለበት፣ ይሄ
በተፈጥሮ የሰው ልማድ ነው። ማንኛውም በመጽሐፍ ቅዱስም ታሪክ ስናይ ብዙ ሰዎች እንደዚህ ያደርገዋል፣ በጣም ለነሱ በሚመቻቸው። ክርስቲያኖች ቅዱሳን ግን ለራሳቸው ብለው አንድ ነገር አድርገው አያውቁም። አይደለም ሀገር መቀየር ማለት አንድ ነገር ብለው ለራሳቸው አድርገው አያውቁም። ለማን ነው የሚያደርጉት? ያንን ለክርስቶስ ነው። ለራስ ያልኖርም ማለት እኮ ቅዱስ ጳውሎስ ለራሱ ብሎ አይደለም ሶሪያ የሄደው፣ ለራሱ ብሎ አይደለም እስከ ኢሉዋሪቆን ድረስ የሄደው። የአሁኑ ኢስቶኒያ የዚህ ጥቁር ባህርን አልፎ የሩሲያ አካል የሆነው ይሄ ምስራቅ አውሮፓ የላይኛው ክፍል ኢሉዋሪቆን የሚባለው ያ አካባቢ ነው። ሮሜ መልእክቱ ላይ ጠቅሶታል። ስንክሳራችን ላይ ያለ ረጅም ታሪክ። እስከዚያ ድረስ የሄደው ለራሱ ብሎ አይደለም። እስከ ስፔን በመጽሐፍ ቅዱስ ድረስ የሄደው ለራሱ ብሎ አይደለም። አውሮፓን እንደዚህ የዞረው የሰበከው አንድም ጊዜ ቅዱሳን ለራሳቸው ብለው የትም ያልሄዱ ምንም አላደረጉ። በእነሱ ውስጥ በእኔ ውስጥ የሚኖረው እነሱ ለክርስቶስ ስለኖሩ ክርስቶስ በእነሱ ኑሮ የሰሩትን ስራ ሁሉ የሰራው ክርስቶስ በእነሱ አድሮ። ልክ አሁን የዮሴፍን ታሪክ እንዳነበርኩላችሁ በዮሴፍ ሕይወት ውስጥ ጲጥፋራን እንዳየ ነው ማለት ነው። ጲጥፋራ እግዚአብሔርን እንዳየው በዮሴፍ ሕይወት ውስጥ እግዚአብሔርን እንዳየው በእነሱ ሕይወት ውስጥ ብዙ ቅዱሳን እግዚአብሔርን አይተዋል። ይቅርታ፣ ሁለተኛ ቆሮንቶስ ምዕራፍ 3 ነው ይሄ ነገር። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 13 ጀምሮ አነባዋለሁ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንዲህ ይላል ቅዱስ ጳውሎስ እንዲህ ይላል ቅዱስ ጳውሎስ እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆችን እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ነው የሚለው። ሙሴ ታውቃላችሁ የእግዚአብሔር ብርሃን ተስሎበት ከሱ ፊት የሚወጣው ነጸብራቅ አይናቸው ልክ እንደ ባውዛ መብራት እየበዘበዛቸው ፊትህ ላይ ምን አድርግልን ብለውት ነበር? መጋረጃ ሸፍንልን ብለውት ነበረ። እኛ ግን እንደዛ አይደለንም ይላል። ምን ማለት ነው ቅዱስ ጳውሎስ? እንደሱ መጋረጃ አላደረግንም ማለት ክርስቶስን ብርሃን አንገልጥም ማለት አይደለም ነው ዋናው ጉዳይ። እንደሱ መጋረጃ ይጋረን አይደለንም ይልና እንዲህ ይላል። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና፣ ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን ይልና በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ሁለት መሰረታዊ ነገሮችን ነው ከዚህ ወይም ሶስት የሙሴን ካነሳ ነው ሁለቱን እናያቸው። የአዲስ ኪዳን አንደኛው ቅዱስ ጳውሎስ የሚለው እኛም በመጋረጃ ፊታችን ሳይከደን የማንን ክብር እናብለጨልጫለን አለ? ክርስቶስን ክብር ብርሃን ከኛ ይወጣል አለ። ነገራችን ላይ የአዲስ ኪዳን አገልጋዮች ስራ ብርሃን ነው። እናንተ የዓለም ምንድን ናችሁ ነው ያለው? ብርሃን ናችሁ። ስለዚህ መብራት አብርተው በእንቅብ ውስጥ ሊያደርጉት አይችሉም። ብርሃናችሁ በሰው ፊት ምን ይሁን? ይብራ። ምን ማለት ነው? ማሳየት አለባችሁ። ጨለማ ማራቅ አለባችሁ ነው። ዮሴፍ በዚያ ድቅድቅ ጨለማ በግብፅ ውስጥ ጣዖት አምልኮ በነበረበት ዘመን ማንን አሳየ? እግዚአብሔር። እኛ ደግሞ በአዲስ ኪዳን በጸጋ ውስጥ ሆነን ግን ማሳየት ያልቻለ እና የኛ በደል አይበልጥም ከነዚያ። መጀመሪያው እኛ የክርስቶስን ክብር እናብለጨልጫለን። አብለጭልጫዋል። ቅዱስ ጳውሎስን ባዩት ጊዜ ዝናውን ሰምተው ራሱ እንደሰማ ነው እንዳነጋገሩ አይደለም ተክለ ሰውነቱ ይላሉ። ምክንያቱም ዝናው ጉልህ ሆኖ ስለሰሙት ሲያገኙት ሰውነት ሁሉ ግዙፍ ይመስል፣ ሲሄዱ ግን አጭር ደቃቃ ሆኖ ያገኙታል። እንደዛ አይደለም ይላሉ። ተመልከቱ ግን ተመልከቱ ገኖ የሚሰሙት የክርስቶስን ብርሃን ስለሚያበለጭልጭ። በጣም ሁለተኛውና በጣም አስፈላጊው ግን ምንድን ነው አለ? ማብለጭለጭ ብቻ አይደለም አለ። ያን መልክ እንመስል ዘንድ ከክብር ወደ ክብር ምን እናደርጋለን? የማይቋረጥ ለውጥ በሕይወታችን አካሂደን የኛ መልክ ሲታይ መጨረሻ ላይ ማንን ያሉ? ክርስቶስን። እንደዚያ ነው። እኔ አሁን በእኔ የሚኖረው ማን ነው አለ? ክርስቶስ። ከዚያ በኋላ አሁን አንዳንድ ስዕል አታዩም? የሆነ ስዕል አየን ስንል ከውስጡ ሌላ መልክ የሚያሳዩ ስዕሎች አሉ አይደለም? እንደዛ አይነት አሉ አይደል? ፎቶዎች ሁሉ እንደዛ ይቀነበራሉ አይደል? ቅዱሳን ማለት እንደዚያ ናቸው። በነገራችን አስታውላችሁ ስታያቸው ከውስጥ የምታዩት ማንን ነው? ክርስቶስን። ክርስቲያን ቅዱሳን ማለት እንደዚህ ናቸው። ከላይ ስናየው ያሬድ ነው። በደንብ ስናየው ግን ክርስቶስ ነው። ከላይ ስናየው ጳውሎስ ነው።
በደንብ ስናየው ግን ማንን እናያለን? ክርስቶስን። ምክንያቱም እነሱ ከክብር ወደ እየተለወጡ ያን መልክ ያ የክርስቶስ መልክ መጨረሻ የሚመስሉት ክርስቶስ ነው። ለዚህ ነው መሐሌት ስንቆም መልክ የሚቆመው። ለዚህ ነው መልክ ክርስቶስን ባለ 5 ስንኝ ነው። 4 ባህርያተ ሥጋ 5ኛ ባህርየ ነፍስ። እሱ እኛን መሰለ፣ እኛም ደግሞ በቅድስና ማን እንመስለዋለን? ክርስቶስ። ስለዚህ መልኩ ይቆማል። መልክ ይቆማል። መልክ የሚቆመው ለዚህ ነው። ዓላማው ክርስቶስን ማሳየት ነው። የቅዱሳን ተግባራቸው እግዚአብሔርን ማሳየት ነው። ዮሴፍ እግዚአብሔርን አሳይተዋል። ቅዱሳን ክርስቶስን አሳይተዋል። በደንብ አድርገው እነሱን ያዩ ሁሉ ክርስቶስን አይተዋል። ስለዚህ ቅዱሳን የክርስቶስ ማሳያዎች ናቸው፣ ጋራጆች አይደሉም። ክርስቶስ እግዚአብሔር የሚታይባቸው፣ ክርስቶስ የታየባቸው ቅዱስ ጳውሎስ። ለዚያ እኮ ነው እመቤታችን ጌታችን እነሆ ልጅሽ አላት የሚለውን ቅዱስ አትናቴዎስ ሲተረጉም ልጅሽ አላት፣ ልጅ ይሆንሻል አላትም ይላል። ልጅሽ ነው ያላት። ምክንያቱም ዮሐንስ በሙሉ ፈቃዱን ገሎ በእሱ የሚኖረው ክርስቶስ ነው። ስለዚህ እሱ ይወስድሻል ልጅሽ ነው ማለት በእሱ አድሬ እኔው ራሴ ነኝ የምቀበልሽ ማለቱ ነው። ልጇ ነው በትክክልም። ምክንያቱም ራሱን ገሏል። በእሱ የሚኖረው ክርስቶስ ነው። ቅዱሳን ማለት ክርስቶስ የሚታይባቸው፣ እግዚአብሔር የሚታይባቸው፣ የሚገለጥባቸው እንደ ጲጥፋራ ያሉት ሳይቀር የሚያዩባቸው ናቸው እንጂ የክርስቶስ ጋራጆች አይደሉም፣ መጋረጃዎች አይደሉም። ይህን ማየት ያልቻሉ ሰዎች የሚሉት እነሱ ማየት ስላልቻሉ እነሱ ቅዱስ ጳውሎስና ብለኝነት ታሳያለና ገና ያን መልክ ነው የሚመስሉ። አምላካችን እግዚአብሔር በቅዱሳን በኩል ክርስቶስን እንድናየው ይፍቀድልን። ከጲጥፋራ አያሳንሰን። ነው ሰው ከጲጥፋራ ያንሳ። ጲጥፋራ እግዚአብሔርን እያየ እኛ በዮሴፍ ላይ እኮ ነው ያለው። በዮሴፍ ላይ ለዚያ ነው መጀመሪያ ይጠይቋላችሁ በማን ላይ ያየው አልኳችሁ። ጲጥፋራ በማን ላይ ነው ያየው? ክርስቲያኖች እኛም በቅዱሳን ላይ የምናየው ክርስቶስ ነው። እግዚአብሔር ነው። እርግጠኞች መሆን አለባቸው። ምንታው የልብም ጥርጥር ማያስፈልግ ቅዱሳን የእግዚአብሔር መታያዎች፣ መስታወቾች፣ አብለጭላጮች ያን መልክ ክርስቶስ መልክ የሚያሳዩ እውነተኛ ማሳያዎች ቅዱሳን ናቸው። በረከታቸው ይደርብን። ቆየን። ወስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። መምህራችንን